ሰላማችሁ ይዛሁላችሁ እግዚአብሔር የተመሰገነ ይሁን። የዛሬ መልእክቴ ከትላንትናው የቀጠለ ይሆናል። በክርስቶሎጂ ኢየሱስ ክርስቶስ ዙሪያ መልእክቴን ክፍል 2 ዛሬ ይዤላችሁ ቀርቤያለሁ። ፐርሰናሊ እኔ ብቻዬን የማስተምረው ማለት ነው። እግዚአብሔር የተመሰገነ ይሁን። መዝሙሩ እዚህ ጋር አልቋል። ከመተኛቴ በፊት ቃል በገባሁት መሰረት ዛሬ አጠር አድርጌ እዛና እዚህ ሳልል በቀጥታ ፎከስ ሆኜ የጌታችን የኢየሱስ ክርስቶስን ማንነት ቅድመ ዓለም ወይም ደግሞ ወደዚህ ዓለም ከመምጣቱ በፊት ማን ነበር የሚለውን ነገር ባጭሩ አስቀምጥላችኋለሁ። ከዛ በኋላ ፍርዱ ለእናንተ ይሆናል ማለት ነው። ኦኬ፣ እንዲህ ነው ፎርማቱ። እግዚአብሔር ለምን ሰው መሆን አስፈልገው? በመጀመሪያ ሁላችሁም ሰላም ብያለሁ። ከቻላችሁ ሼር አድርጉ። ይሄ ሜሴጅ በጣም አስፈላጊ መልእክት ነው። እግዚአብሔር ለምን ሰው መሆን አስፈልገው? እግዚአብሔር ሰው ሆነ ማለት የእግዚአብሔር ልጅ ሆነ ማለት ነው። የእግዚአብሔር ልጅ ማለት ሰው ነው እንዳትረሱ። የእግዚአብሔር ልጅ የሚል ኮንሰፕት አክቹዋል ሰንሺፕ ነው ማወራው። ኦኬ፣ እንጂ መላእክትም የእግዚአብሔር ልጆች የተባሉበት ቦታ አለ። እስራኤል ልጅ ነው የተባለበት ቦታ አለ። ሁላችሁም የልዑል አምላክ ልጆች ናችሁ ተብሏል። ኦፍ ኮርስ ሰው ሁሉ የእግዚአብሔር ልጅ ነው። ግን ዛሬ ፎከስ ማድረገው አክቹዋል
ልጅነት በትክክል ዘር የተካፈለ ልጅ ነው ማወራው። ኦኬ ልጅነትን በመናገርበት ጊዜ ዛሬ ስለኛ ሳይሆን ማወራው በቀጥታ ስለ ኢየሱስ ክርስቶስ ብቻ ነው ማወራው። ግን ይሄንን መሰረት ለመጣል ወይም ደግሞ ወሳኙን ሐሳብ ለመናገር እግዚአብሔር ለምን ሰው መሆን አስፈልገው የሚለውን ነገር ካየን ምላሽ ተሰጥቶናል ማለት ነው። ዕብራውያን መልእክት ምዕራፍ 10 ቁጥር 20ዎቹ 26 አካባቢ ይመስለኛል እንዲህ የሚል ቃል አለ። የቀረ መስዋዕት የለም የሚል ቃል አለ። ሰምታችሁኛል? ከእንግዲህ ወደን ኃጢአትን ብናደርግ የቀረ መስዋዕት የለም ይላል። ወደን ኃጢአትን ብናደርግ የሚለውን የግሪኩን ሳነበው ወደን በውሸት ብናምን ውሸት ኃጢአት የሚለው ላይ ቦታ ላይ ውሸት በሚል ነው ያስቀምጠው ሚረር ባይብል ማለት ነው። ወደን ፈቅደንና ወደን እግዚአብሔር ስለኛ በማያውቀው ዕውቀት ውስጥ ራሳችንን አስገብተን በውሸት ውስጥ ራሳችንን ብናይ እግዚአብሔር ጻድቅ እያለ እየጠራን ዳግም ከተወለድን በኋላ ራሳችንን ኃጢአተኛ አድርገን ብናይ ከእንግዲህ የቀረ መስዋዕት የለም ነው የሚለው። በጣም ወሳኝ መልእክት ስለምተውላችሁ ዛና እዚህ ሳልል በቀጥታ ፎከስድ ሆኜ ዋናውን ሐሳብ ብቻ ስለምናገር ተከታተሉ። ክሪስቶሎጂ ኦኬ። በሚቀጥለው ሐሳብ በሚቀጥለው ቀን ደግሞ ፎከስ አድርጌ የምናገረው በምንድነው ባገኘሁት አጋጣሚ የጸጋ ልጅና የባህሪ ልጅ የሚባል ነገር ሰርኩሌት የሚያደርግ ሐሳብ አለ። በእውነት የጸጋ ልጅና የባህሪ ልጅ ብሎ መጽሐፍ ቅዱስ ከፋፍሎ ያስቀምጣል ወይ? የባህሪ ልጅነት ተጽፏል። የጸጋ ልጅ የሚል ነገር መጽሐፍ ቅዱስ ላይ አለ ወይ ለሚለው መልሱ የለም ነው። ስለዚህ ሃይማኖት ወይም ደግሞ የሃይማኖት ቤት እንዲህ አይነት አባባል ከየት ነው ያመጣው የሚለውን ዛሬ ሳይሆን በሚቀጥለው ከቨር ለማድረግ ሞክራለሁ። የክሪስቶሎጂን ትምህርት ከኋላ ከቅድመ ዓለም ወደዚህ ዓለም ከመምጣቱ በፊት ያለውን ማንነቱን ከቨር ካደረኩ በኋላ ወደዚህ ዓለም መጥቶ ስሪሊ ኢየሱስ ክርስቶስ ማን ነው የሚለውን ነገር በሰፊው መጣበታለሁ። ለምሳሌ ከመመጣበት ሐሳብ ኢየሱስ ምንድነው ክርስቶስ ምንድነው ሁለቱን ሐሳብም ለያይቼ በደንብ አስቀምጣለሁ እንዳትረሱ። እኛ የክርስቶስ አካል ነን፣ የኢየሱስ ደግሞ አይነት ነን። ሁለት የሚለያይ ሐሳብ አስቀምጫለሁ። ኢየሱስና ክርስቶስ የሚለው ሐሳብ ሊገባን ያስፈልጋል። ኢየሱስ is the person አምላክ ሰው የሆነበት፣ ክርስቶስ የሚለው ስለ anointing ወይም ስለ ቅባት ወይም ስለ ኦፊስ ነው የሚያወራው። ይሄንን ደግሞ ሌላ ጊዜ አስተምራለሁ። ዛሬ ግን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ በፊት ማን ነበረ? በእርግጥ ኢየሱስ ወደዚህ ዓለም ከመምጣቱ በፊት ሰው ነበር? አይደለም። ሰው እንዳይደለ ሁላችንም እናውቃለን። በእርግጥ ኢየሱስ ወደዚህ ዓለም ከመምጣቱ በፊት የእግዚአብሔር ልጅ ነበር ወይ ብዬ ብጠይቃችሁ መልሳችሁን ማወቅ ፈልጋለሁ። አንዳንዶቻችሁ የኔ መልስ ኢየሱስ ክርስቶስ ቃልም ሥጋ ሆነ ከመባሉ በፊት ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት የእግዚአብሔር ልጅ አልነበረም። እና ማን ነበር ኢየሱስ? እርሱ ራሱ እግዚአብሔር ነበረ። እግዚአብሔር የእግዚአብሔር ልጅ አይደለም። እግዚአብሔር ሰው የሆነው ለምንድነው የሚለውን ነገር ካየን ዛሬ ለተነሳሁበት ሐሳብ ምላሽ እናገኛለን። ይህ የማስተምረው ትምህርት ለብዙ ሰዎች ምላሽ ሊሆን ይችላል በሚል እምነት ነው። ብዙ ሰው ይጠይቀኛል let me tell you something ይህንን የክሪስቶሎጂ ትምህርት ካልተማርንና እዚህ ላይ ፎከስ አድርገን ማወቅ ያለብንን ካላወቀን ሌሎች መጥቶ ይጠይቋቸዋል። ያለታ መልሳችሁ ምንድነው? ያላሰብናቸው ሰዎች ከኛ ሃይማኖት ክልል ውጪ የሆኑ ሰዎች በዚሁ በክሪስቶሎጂ ኢሹ ላይ ይመጡና ጥያቄ ያቀርቡልናል። አንዳንዶች ምን ይሉናል? እሱ እኮ ነብይ ነው፣ እሱ ሰው ብቻ ነው፣ እሱ ፍጡር ነው ብሎ ይነግሯቸዋል። መልሳችሁ ምንድነው? ኦኬ። አንዳንዶች ደግሞ ይመጡና ኖ እሱ እግዚአብሔር አምላካችን ነው፣ እሱ ራሱ ተቀይሮ ልጅ ሆኖ መጣ፣ ትንሽ ቆይቶ ራሱን ቀይሮ መንፈስ ሆኖ መጣ ይሏቸዋል። ለዚህም የሚመስሉ ጥቅሶች አሉ። መልሳችሁ ምን ይሆን? ሌሎች ደግሞ ኦፍ ኮርስ እሱ አዳኝ ነው፣ ነገር ግን ኢየሱስ ክርስቶስ ፍጡር ነው ይሏቸዋል። ጀሆቫ ዊትነስ የሚባሉት ደግሞ የይሖዋ ምስክሮች። ለዚህ መልሳችሁ ምንድነው? የሞርሞን እምነት ተከታዮችን በራሳቸው የሚሉት ነገር አላቸው። ስለዚህ ሴንሲቲቭ ቦታ ስለሆነ ስለ ጌታችን ስለ ኢየሱስ ክርስቶስ ማወቅ ያለብን ዋናው ዕውቀት
ኢየሱስ ነው። ኦኬ ኢየሱስን እንማረዋለን አንደርስታንድ እናደርገዋለን ይገለጥልናል በዛ መገለጥ እንኖራለን ክርስቶስ ለኛ ሬቨሌሽን ነው ኢየሱስ ለኛ ሬቨሌሽን ነው ሬቨሌሽን ካልሆነልን በስተቀረ እንደመንደሱ እንደወጣበት ሀገር እንደ ናዝሬት ሰዎች ይህ ምናቀው ሰው አይደለም ወይ እናቱ ማርያም ትባል አይደለም ወይ ወንድሞቹስ በእኛው ዘንድ አይደሉም ወይ እነ ዮሴፍ እነ ይሁዳና ሌሎቹ ያዕቆብ እንደገና እህቶቹስ በእኛው ዘንድ አይደሉምን ተብሎ እንደተጻፈ እንደዛ እንዳንሆን እፈራለሁ ስለዚህ ማድረግ ያለብን ምንድነው ማወቅ ያለብንን ማወቅ አለብን ስለዚህ አሁን መጀመሪያ መግቢያ እንዲሆነኝ እግዚአብሔር ለምን ሰው መሆን አስፈልገው እግዚአብሔር ሰው ሲሆን ነው የእግዚአብሔር ልጅ ሆኖ እንዳትረሱ እንግዲህ ስላሴ የስላሴ አማኝ እንደመሆኔ አንድ አምላክ በሶስት ፐርሰናሊቲ ሲኖር ሳለ ሰውን በመልኩና በአምሳሉ ፈጠረ በመልኩና በአምሳሉ የተፈጠረው ሰው ኃጢአት ሰራ ኃጢአት ሰርቶ ከእግዚአብሔር ተለየ ይህንን ኃጢአተኛና ሞት የተገባውን ሰው ሊተው አልፈለገም መልሶ የራሱ ሊያደርገው ፈልጓልና መልሶ በሊቅርብ ይያሃለውና ተመለስ ወደ ፖዚሽን እንዳይል የራሱ ባህሪ አይፈቅድለትም ፍትህ የሚባል የእግዚአብሔር ባህሪ ይህንን አይፈቅድም በለኔ እንዳንተ አይደለም ገባችሁ ወርካውን በኋላ ተመለስ ሁለተኛ እንዳትሳሳት ትችላሉ ካውን በኋላ ይቅርብ ይያሃለው ይላል ብላችሁ አትጠብቁ ለምን እግዚአብሔር የፍትህ አምላክ ስለሆነ ፍትህ የሚጠይቀው እያንዳንዲቷ ነጥብ ክፍያ ተከፍሎ ሙሉ ካልሆነ እግዚአብሔር እውነተኛ አይደለም ስለዚህ ይህ የፍትህ አምላክ እግዚአብሔር ፍትህ ባህሪው የሆነው እግዚአብሔር ፍትህ ዲማንድ ለሚያደርገው ጥያቄ ምላሽ ሳያገኝ ነገር ሁሉ ማለፍ ስለማይችል እግዚአብሔር የወሰደው እርምጃ ምንድነው በደንብ አዳምጡ ኃጢአትን መሰራ ነፍስ እሷ ትሞታለች ተብሎ ተጽፏል ስለዚህ ሰው ሞትን ሞቷልና ለዚህ ሙት ለሆነው ሰው ነው ያጠፋው ሰው ነው መመለስ ያለበት ሰው ነው ያጠፋው ሰው ነው መሞት ያለበት ኃጢአትን መሰራ ነፍስ እሷ ትሞታለች ተብሎ ተጽፏል ካልሞትን በስተቀር እግዚአብሔር እውነተኛ አይደለም እኔ ኃጢአትን ሰርቼ ከእግዚአብሔር ከተለየው እግዚአብሔር አለ ኃጢአትን መሰራ ነፍስ እሷ ትሞታለች ከዚህ በበላቀን ሞትን ትሞታለህ አለ እግዚአብሔር ስለዚህ አንዱ ሞተ ሁሉ ሞቱ ተብሎ ተጽፏል we were in the same boat with Adam when he sinned we sinned together with him when he died we died with him አንዱ ሞተ ሁሉ ሞቱ አንዱ ሞተ ሁሉ ሞቱ የሚለው ቋንቋ ሁላችንም ሙት ከሆነው ሰው ስለተገኘን የሱን ሙት የሆነ ማንነት ተካፋይ ስለሆነን ከሞት አላመለጥንም ስለዚህ ሰው ነው ያጠፋው ሰው ደግሞ ፍትህ በሚጠይቀው ጥያቄ ሞት የሚባለውን እዳ እስካልከፈለ እግዚአብሔር እውነተኛ አይደለም ሰው በጣም ምስኪን ሆነ ስለዚህ ምላሽ ሳያገኝ ሊያልፍ የሚችል አንዳች ነገር ስለሌለ እግዚአብሔር ለሰው ልጆች በጣም አዘነ መስዋዕት ሊሆን የሚችል ዙሪያውን ፈለገ ከሰው መካከል ኃጢአት ያልነካው ሰው በአለም ላይ የለም by the way አዳም ኃጢአት በሰራበት ሰዓት የቀረ መስዋዕት አንድ ብቻ ነበር ያን አንድ መስዋዕት አሳያችኋለሁ ሰው እንደሚክደው ያወቀ እግዚአብሔር ለምን ፈጠረ የሚል ጥያቄ ሰዎች ያነሳሉ ትክክለኛ ጥያቄ ነው የእናንተም ጥያቄ መሆን አለበት በዘላለማዊ የዕውቀቱ ነገ ጀርባችንን እንደምንሰጠው ያወቀ እንደሚክደው ከእግዚአብሔር ይልቅ ሰይጣንን እንደሚመርጥ ያወቀ ይሄንን ሰው ለምን አመጣ እንዳውም እግዚአብሔር ሰውን በመፍጠሩ ተጸጸተ የሚል ቃል ተጽፏል በርግጥ ተጸጽቶ ሳይነስ ላንጉዌጅ ምክንያቱም መጸጸት ማለት እኮ መፍጠር አልነበረብኝም ተሳስቼ ነው እንደዛ እንደማለት ይቆጠራል ነው እንደዛ አይደለም ያ ቦታ የተጻፈው አዘነ ለማለት ተቀመጠበት ቋንቋ ነው ኦኬ it's a language እንደሚክደው ያወቀ የፈጠረበት ምክንያት መካዱን ይክደኛል ነገ መፈጥረው ወይም የምወልደው ወደዚያ ለማመጣው ሰው እንደሚክደኝ ያውቃለሁ ቢክደኝም እንኳን የሚያስከፍለኝን የትኛውንም የፍትህ ጥያቄ ከፍዬ መልሼ ራሴ ያደርገዋለሁ በሚል የፍቅር ውሳኔ ነው ሰው የተፈጠረው ስለዚህ ለእግዚአብሔር ሰርፕራይዝ አልነበረም አዳም ኃጢአት ሲሰራ እግዚአብሔር አዳምን ሲፈጥረው ወይም ደግሞ የመጀመሪያውን ሰው ወደዚህ ዓለም ሲያስገባ ወይም ሰውን በመልኩና በአምሳሉ ሲፈጥረውና ለመጀመሪያ ጊዜ በስጋ ደግሞ በዘር መልክ አዳም የሚባለውን ግለሰብ ሲያስገባ
እንደሚክደው ያውቃል። ለዛ ነው ከዚህ በበላህ ቀን ሞትን ትሞታለህ ያለው። ሄደ በላ። ሰው ሲወድቅ ለእግዚአብሔር ሰርፕራይዝ አይደለም ያልኩት፣ በእግዚአብሔር እጅ ላይ ነው የወደቀው ሰው። የዘላለም ክንዶች ካንተ በታች ናቸው ተብሎ እንደተጻፈ ኦልሬዲ እግዚአብሔር ዓለም ሳይፈጠር በክርስቶስ መረጠን የሚለውን ቃል እንዳትረሱ። ዓለም ሳይፈጠር የሚለው ቋንቋ ክፉ ዓለም ከመፈጠሩ በፊት አዳም ከመሳቱ በፊት ገና የሰው ልጅ በመልኬና በአምሳሌ በተባለ ጊዜ እግዚአብሔር ያዘጋጀው መዳን ነበር። ዓለም ከመፈጠሩ በፊት ዓለም የሚለው ቋንቋ የወደቀው ዓለም ማለት ነው። እዛ ጋር ፕላኔታችንን አለ ክፉ ዓለም ፎለን ወርልድ ከመፈጠሩ በፊት እግዚአብሔር ዲሳይድ ያደረገው ዲሲሽን ሰው ይክደኛል አውቃለሁ እንደሚክደኝ ሰርፕራይዝ አይደለም ለኔ። በካደኝ ጊዜ በወደቀ ጊዜ እጄ ላይ እንዲወድቅ አደርገዋለሁ ብሎ በክርስቶስ መረጠን ሲል ክርስቶስ የሚለውን አይዲያ ክርስቶስ የሚለውን ሐሳብ እግዚአብሔር ቀድሞ ነው ያመጣው። ስለዚህ ሰው ሲወድቅ በዚህ እቅድ ላይ ነው የወደቀው። በክንዶቹ ላይ ባንወድቅ ኖሮ መመለሻ የለም ነበር። በጣም ያሳዝን ነበር የሰው ልጅ ነው። እጅግ በጣም ዘግናኝ ነበር የሚጠብቀን ነገር። በጣም የምናሳዝን ሰዎች በዓለም ላይ ከፍጡራን ሁሉ ምስኪኖች እኛ ነበር። እግዚአብሔር አምላክ ያወጣው ዲዛይን ሰው ይክደኛል እንደሚክደኝም አውቃለሁ፣ ቢክደኝም መልሼ ራሴ አደርገዋለሁ ያስከፈለኝን የፍቅር ክፍያ ከፍዬ በሚል የፍቅር ውሳኔ ዓለም ሳይፈጠር በክርስቶስ መረጠን የሚለው ቋንቋ ክርስቶስ የሚባል ያኔ ነበር ማለት አይደለም። ክርስቶስ የሚባል ነገር በዓለም ላይ የታየው የዛሬ 2000 ዓመት ገደማ ከድንግል ማርያም ኢየሱስ ሲወለድ ነው። የክርስቶስ አይዲያ በዓለም ላይ ማኒፌስት ያደረገው ክርስቶስ የሚለው በዛን ሰዓት ኖሯል፣ የተቀባ ማለት ነው። በክርስቶስ መረጠን የሚለው ቋንቋ የክርስቶስ አይዲያ ነው የሚያወራው። በክርስቶስ መልሼ እኔ ራሴ ሰው ሆኜ ስለ ሰው ልጆች ኃጢአት ሞታለሁ። እኔው ራሴ ሰው ሆኜ ኢየሱስ in Christ ማለት ነው the person of Christ በክርስቶስ መልሼ አድናቸዋለሁ፣ ራሴ መልሼ አድርጋቸዋለሁ። ስለዚህ አሳስበኝም ቢወድቅም በሚል የፍቅር ውሳኔ ሰውን ፈጠረ። መውደቁ አልቀረም፣ ሰው ሄዶና ወደቀ። ሲወድቅ በእግዚአብሔር እጅ ላይ ነው የወደቅነው። ለዛ ነው እግዚአብሔር ሰርፕራይዝ ያልሆነው። ዋች እዚህ ጋር እንግዲህ በደንብ እየተናገርኩ ያሉትን ስሙኝ በደንብ። ከሰው መካከል ሰው ነው ያጠፋው። እንግዲህ ሰው ነው መሞት ያለበት። ያጠፋው ግለሰብ እግዚአብሔር እንደተናገረው ኃጢአትን መሰራ ነፍስ እሷ ትሞታለች ተብሎ እንደተጻፈ የኃጢአት ደሞዝ ሞት ነው ተብሎ ደግሞ ሮሜ ምዕራፍ 6 ቁጥር 23 ላይ እንደተጻፈ አንድ ኃጢአተኛ ሞት የሚባለውን ካልቀመሰና የሞት ፍርድ ካልተፈረደና ፍትህ ሳቲስፋይድ ካልሆነ የፍትህ አምላክ እግዚአብሔር ራሱን እንደመካድ ይቆጠርበታል። ወይንም ደግሞ ሞት የሚገባው ኃጢአተኛው ሰው ሳይሞት በመሃል ተጭበርብሮ ልክ በምድር ፍትህ እንደሚጭበረበር አይ በቃ አይሶኬ ግባ በቃ አይሶኬ ምንም አይደለም ማን ብሎ ቢያስገባው እግዚአብሔርን ማመን ከባድ ነው። አንድ ቀን በእኛ ላይም ፊቱን የማይቀይርበት ምንም ምክንያት የለም። ግን እግዚአብሔር የፍትህ አምላክ ነው። ግን እግዚአብሔር የፍርድም አምላክ ነው። ፍርድ ሳያገኝ ፍትህ ሳያገኝ የሚያልፍ አንዳች ነገር የለም። ስለዚህ ኃጢአትን የምትሰራ ነፍስ እሷ ትሞታለች ብሎ እንደተናገረ በእርግጥና ኃይሉ ዮሐንስ ኃጢአተኞች ሞት የሚባለውን ሲቀምሱ ብቻ ነው እግዚአብሔር እውነተኛ የሚሆነው። ስለዚህ ታዲያ እንዴት ልሙት? እኔ ሞት የሚባለውን የሞት ዕዳ የተባለውን እንደምታስቡት ቀላል እንዳይመስላችሁ። መንፈሳዊ ሞት የሞተ ሰው ሶስትዮሽ ነው የሚሞተው። ሶስት የሞት አይነት ተጠብቀዋል። አንደኛው መንፈሳዊ ሞት ነው። ሁለተኛው የዘላለም ሞት ነው። መጽሐፍ ቅዱስ ትዝ ይላችኋል። ሁለተኛው ሞት የሚለው ዮሐንስ ራእይ ላይ። ሶስተኛው ደግሞ የሥጋን ሞት አስገብቼ ነው እዚህ ውስጥ። የሥጋ ግን አይቆጠርም። እኔ የሥጋን ሶስተኛ አድርጌዋለሁ። ስለዚህ የሰው ልጅ ባለዕዳ ሆነ፣ ኃጢአተኛ ሆነ። ሰው ኃጢአትን ሰርቷልና ካልሞተ እግዚአብሔር እውነተኛ አይደለም። ጉዳዩ የማይቀር ነው። ስለዚህ ከሰው መካከል ሰው አጥፍቷልና ሰው እንዲሞት ግድ ነው። ስለዚህ ያለው ቻንስ እኔና እናንተ መሞታችን ነው። ሲኦል መግባታችን ነው ማለት ነው። ገሃነም መሄዳችን ነው ማለት ነው። ሁለተኛው ሞት ወደዳችሁም ጠላችሁም ላይቀርልን ነው። አንድ ኃጢአተኛ በስጋው ከሞተ በኋላ መንፈሳዊ ሞት የሞተ ሰው በስጋው ከሞተ በኋላ የዘላለማዊ ሞት የሚባለውን ገሃነም መጣል የሚባለውን ማንንም ያድነን ሊያድነን ቢፈልግም እንኳን እግዚአብሔር ራሱ ሊያድነን አይችልም። ባህሪው አይፈቅድለትም። ምክንያቱም እግዚአብሔር የፍትህ አምላክ ነው። ስለዚህ እግዚአብሔር ምን ወሰነ? ለካ ስንወድቅ በእግዚአብሔር ክንድ ላይ ነው የወደቅነው ብዬ ነግሬያችሁ ነበረ።
ያ እግዚአብሔር ክንድ ምንድነው? በክርስቶስ ሰውን ለማዳን የወሰነው ውሳኔ ነው። ዓለም ሳይፈጠር በክርስቶስ መረጠን የሚለውን ቃል እንዳትረሱ። ለካም ፕላናዊ ሆኖ እግዚአብሔር ስንወድቅ ምንም ያልመሰለው የዘላለም ክንዶች ካንተ በታች ናቸው ተብሎ እንደተጻፈ በትከሻዎቹ መካከል ታድራለህ ተብሎ ተጽፏል። watch and listen to me። አንድ መስዋዕት ቀርቶ ነበር ለካ እግዚአብሔር ዘና ያለው። የቀረውን ስለሚያቅ ያለውን የመዳን መንገድ ስለሚያቅ ነው ረጋ ያለው የተረጋጋው እግዚአብሔር። ጉዳዩ የሚያረጋጋ አልነበረም። ለአንድና ለመጨረሻ ጊዜ ልጆቹን እያጣ ነው እግዚአብሔር። ኃጢአትን መስራ ነፍሷ ትሞታለች። አንድ ኃጢአተኛ ከሞተ ገሃነም ነው የሚገባው። አንድ ኃጢአተኛ መንፈሳዊ ሞት የሞተ ሰው ገሃነም ገብቶ ሁለተኛው ሞት ካልቀመሰ እግዚአብሔር እውነተኛ አይደለም። ሞት የሚባለው በስጋ መሞት ብቻ አርጋችሁ የምታስቡ ሰዎች ተሸውዳችኋል። የስጋ ሞት እንደውም እንደ ሞት አይቆጠርም፣ እንደ መሸጋገሪያ ድልድይ እንጂ። የዘላለም ሞት የሚባል አለ። ዮሐንስ ራእይ ሊዱና አንብቡ። ስሙ በሕይወት መዝገብ ላይ ያልተጻፈ ሁሉ በእሳትና በዲን በሚቃጠለው እሳት ባህር ውስጥ ተጣለ ተብሎ ተጽፏል። Okay, I'm sure you are watching me and you are following me. እግዚአብሔር ተመሰገነ ይሁን። አንድ ጊዜ ሼር እንዳረግ ፍቀዱልኝ። የራሴ ፌስቡክ ላይ ረስቼዋለሁ። sorry. Alrighty. Okay. Praise the Lord. Okay. እግዚአብሔር ተመሰገነ ይሁን። I wish ይህን ትምህርት ሰው ሁሉ ሼር ቢያደርገው ደስ ባለኝ ካላስቸግርኳችሁ። ምክንያቱም ሰዎች ሁሉ ሊሰሙት የሚገባው እውነት ነው። ክብር ለኢየሱስ ይሁን። አንድ ጊዜ ግሩፖች ላይ ልልቀቀው። sorry. All right. Oh my goodness, ዛሬ ፓወርፉል የሆነ ነገር መለቅላችሁ። በዘመናችሁ ማትረሱትን ህይወታችሁን የሚለውጥ በክፉ ቀን የሚያቆማችሁ ማንንም መጥቶ እንደፈለገ ቤት እንዳይሰራባችሁ ማንንም ተነስቶ ፎቅ ገንብቶባችሁ እንዳይሄድ ላያችሁ ላይ ማንንም የፈለገው ሰው መጥቶ ተነስቶ ጎጆ ቤት ላያችሁ ላይ እንዳይሰራ ይጠቅማችኋል ብዬ አምናለሁ። እግዚአብሔር የተመሰገነ ይሁን። Oh my goodness, this is wonderful my friend። በጌታ ፊት ነው የምነግራችሁ። ኢየሱስ ጌታ ነው። All right. Okay. ከሰው መካከል የቀረ መስዋዕት የለም። እንግዲህ ሰዎች ሁሉ መሞታቸው ነው። ከሰዎች መካከል ስለ ሰዎች ሊሞት የሚችል ሰው፣ ምክንያቱም ሰው ነው ያጠፋው፣ ሰው ነው መሞት ያለበት። ሰው ፈለገ አንድም ሰው የለም። ስጋ ከለበሰው ሰው መካከል ለሰው ልጆች መስዋዕት ሊሆን የሚችል፣ ምክንያቱም ኃጢአትን መስራ ነፍሷ ትሞታለች። የአንድን ኃጢአተኛ ሰው ለመሞት ብቃት ያለው ሰው ኃጢአት ያልነካው ንጹህ መስዋዕት ተፈልጎ አልተገኘም። ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎድሏቸዋል። አንደኛ ጻድቅ ሰው ተፈልጎ አልተገኘም፣ ኃጢአት ያልነካው ሰው የለም። ሁለተኛ ኃጢአት ያልነካው ሰው ቢኖርስ እንዴት ነው ፍቃደኛ የሚሆን ይመስላችኋል? ለዓለም ኢየሱስ ክርስቶስ የሞተውን አይነት ዘግናኝ ሞት ለመሞት? እኔ ትራስት ሚ እኔ ቦን ፍቃደኛ አይደለም፣ በፍጹም ፍቃደኛ አይደለም። እናንተም አይደላችሁ። በእርግጥ እግዚአብሔር የሚያውቃል እንደዚህ አይነት ዘግናኝ ነገር በላችን ላይ እንደማንቀበል። ኢየሱስ ክርስቶስ የከፈለውን ክፍያ ክፈይ ብትባይ አንቺ ትቻላለሽ እንዴ? በሚስማር መቸንከር ብቻ አይደለም የኢየሱስ ክርስቶስ ሞት። አንድ ኃጢአተኛ ቢሞት የሚሞተው ነው 3 ቀናት የት እንዳሳለፈ የሚገባን ከሆነ ብቻ ነው የኢየሱስ ክርስቶስ የስቃዩ መጠን የሚገባን። ከምን አይነት ከፍታ እንደወረደና ምን ያህል ጥልቀት እንደወረደ የሚገባን ፍትህ የሚጠይቀው የፍትህ ጥያቄ ምን እንደሆነ ከገባን ነው። አንድ ኃጢአተኛ ቢሞት እስከምን ድረስ እንደሚሄድ ገሃነም ወይም ሲኦል ለመውረድ ምንም የሚከለክለው የሚያግደው ነገር እንደሌለ ከገባን ኢየሱስ ክርስቶስ የአንድን ኃጢአተኛ ሰው ሞተ ተብሎ ከተባለ ቅዱስን መበስበስን ያይ ዘንድ አተወም ነፍሴንም በሲኦል ውስጥ አተዋትም የሚለው ቃል ይገባቸዋል። ዛሬ ስለ ሲኦል ምናምን አይደለም ማውራው፣ ማን ነበር ኢየሱስ ክርስቶስ የሚለውን ነው ማውራው። ስለዚህ ከሰው መካከል መስዋዕት ሊሆን የሚችል የለም። ምክንያቱም ጻድቅ ሰው ተፈልጎ ጠፋ። ኃጢአት ያልነካው ሰው ከሰው ዘር መካከል ፉሊ ግሮን የሆነ ሰው ኃጢአት ያልነካ ሰው የለም። ስለዚህ በገዛ ፈቃዱ ፉሊ ግሮን የሆነ ሰው ኃጢአት ያልነካው ንጹህ መስዋዕት ሊሆን የሚችል የመስዋዕት በግ ከሰው መካከል ተፈልጎ አልተገኘም። አንደኛ ሁሉ ኃጢአትን ስለሰሩ ጻድቅ ሰውም የለም።
ሁለተኛ ቢገኝም ደግሞ ማንም ሰው ኢየሱስ የቻለውን ስቃይ ኢየሱስ የሄደበትን ፈቃደኝነት እንደ ስኬፕ ጎት ጌታችን ኢየሱስ ክርስቶስ ከአብ ተለይቶ ስለኛ 3 ቀን በጨለማው ዓለም እስከ ማሳለፍ ድረስ እንዲህ አይነት ዘግናኝ ነገር ቀርቶ በሚስማር መቸንከር እንኳን ማንም ሰው ለማንም ፈቃደኛ አይደለም። ሶስተኛ ለጠላቱ የሚሞት ማንም የለም። ለወዳጆቹ እንኳን የሚሞት በጭንቅል ተፈልጎ ሊገኝ ይችላል አለ። ለጠላቱ ግን የሚሞት ማንም የለም ይላል መጽሐፍ ቅዱስ። ስለዚህ ከሰው መካከል መስዋዕት ሊሆን የሚችል የለም። ሰው ሁሉ ኃጢአትን ሰርቷል፣ እግዚአብሔርም ክብር ጎድሏቸዋል። ሁሉ ሰው ሟች ሆነ፣ ሁሉ ሰው ጠፊ ሆነ። ስለዚህ እግዚአብሔር ከሰው መካከል ሲያጣ ሰው የሚመስል አንድ መስዋዕት ይቀራል፣ እሱም ራሱ እግዚአብሔር ነው። ከሰው ጋር ተመሳሳይ ባህሪ ያለው እዚህ ጋር ብላችሁ መጫወት አለባችሁ በደስታ እጅግ በጣም የገባ ሰው እዚህ ጋር እውነቴን ነው የምላችሁ ዝም ብላችሁ ልታዩኝ አይገባም። እዚህ ጋር ተነስታችሁ ልትጨፍሩ ይገባል። እዚህ ጋር እግዚአብሔር ልታመሰግኑት ይገባል። እዚህ ጋር ከሰው መካከል መስዋዕት ሊሆን የሚችል ጠፋ። ስለ ወዳጆቹ እንኳን ሊሞት የሚችል በጭንቅ ሊገኝ ይችላል አለ። ስለ ጠላቶቹ የሚሞት ግን ማን ነው? ስለዚህ ኢየሱስ ክርስቶስ የወሰደውን ሪስክ ማንኛችንም ማንወስድ። አንደኛ ብቃት የለንም፣ ኃጢአት ነክቶናልና። ኃጢአት የነካው መስዋዕት ሊሆን አይችልም። ንጹህ የእግዚአብሔር በግ ነው መስዋዕት መሆን የሚችለው። ስለዚህ ሰው የሆነ በደለኛ ሞት የሚገባው ሰው ስለሆነ ከሰው መካከል ንጹህ መስዋዕት ሲሰዋ ብቻ ነው መስዋዕቱ ፍጹም የሚሆነው። ስለዚህ ከሰው መካከል ንጹህ መስዋዕት ሊሆን የሚችል ንጹህ ሰው የለም፣ ሁሉ ኃጢአትን ሰርቷል። ሁለተኛ ነገር ፈቃደኛ የሚሆን የለም። ምክንያቱም ፈቃደኛ እንኳን ቢሆን ለጠላቶቹ የሚሞት ማንም አይገኝም ተብሎ ተጽፏል። ስለዚህ ኢየሱስ ክርስቶስ አንደኛ ንጹህ ሰው፣ አንድ ኃጢአት ያልነካው ፉሊ ግሮን የሆነ ሰው ኢየሱስ ክርስቶስ ብቻ ነው። እንዴት ተገኘ ይህ ኢየሱስ ክርስቶስ? አንድ መስዋዕት እንዴት ተገኘ በዛ ሰዓት ተፈልጎ ካላችሁ ከሰው መካከል መስዋዕት ሊሆን የሚችል ስላልተገኘ መስዋዕት ሊሆን የሚችል ሰው የሚመስል ከሰው ጋር ተመሳሳይ ባህሪ ያለው እግዚአብሔር ብቻ ተገኘ። እግዚአብሔርና ሰው አንድ ባህሪ ነው ያላቸው፣ አባትና ልጅ ናቸው። ሰው ከእግዚአብሔር ነው የተገኘው። ለሰው መስዋዕት መሆን የሚችል እግዚአብሔር ብቻ ነው። እግዚአብሔር ደግሞ በእግዚአብሔርነቱ መስዋዕት መሆን አይችልም። እግዚአብሔር መስዋዕት ለመሆን ሰው መሆን ነበረበት። ስለዚህ ስላሴ ከሶስቱ አካላት አንዱ ከአንዱ በፊት ያልነበረ፣ አንዱ ከአንዱ የማይቀድም፣ አንዱ ከአንዱ የማያንስ መንፈስ የሆነ እግዚአብሔር በሶስትነት የሚኖር ለሰው ልጆች አባትና መገኛ የሆነ ስላሴ ብለን በዘለማድ የምንጠራው ወይም በብሉይ ኪዳን በሂብሩ ባይብል ኤሎሂም ተብሎ በፕሉራል ፎርም የተጠራ ከኤሎሂም በስነ ፍጥረት ውስጥ አንደኛው ዓለማትን በመፍጠር ቃል በሚል ፖዚሽን ተገልጦ ነበር። ቃል የሚለው ቋንቋ ዲቫይን ለሚለው ይተረጎማል። የንግግር ቃል አይደለም። በገዛ ፈቃዱ the second person of Trinity was willing to come to this world and die for somebody። ስለዚህ አንድ መስዋዕት ነበር የቀረው። እግዚአብሔር ሰውን በፈጠረ ጊዜ ሰው እንደሚክደው ያውቃል። ከሰው መካከል መስዋዕት ተፈልጎ እንደማይገኝ ያውቃል። ስለዚህ እግዚአብሔር የወሰነው ውሳኔ ራሱ ሰው መሆንና በምትኩ በምስሉም እንደ ሰው ተገኝቶ በባሪያ መልክ ራሱን እንዲያዋርድ እስከ መስቀል ሞት ድረስ የታዘዘ እንዲሆን ራሱ እግዚአብሔር በራሱ ላይ ወስኖ ራሱን ተማምኖ ነው ሰውን የፈጠረው ማለት ነው። ስለዚህ የቀረው መስዋዕት ራሱ እግዚአብሔር ነው። ይህ አንዱ መስዋዕት ራሱ ነው እግዚአብሔር። the second person of Trinity ከኤሎሂም አንደኛው ስጋ ለበሰና ከድንግል ማርያም ተወለደ። ኦልራይት፣ ይሄ ከገባችሁ ትምህርቴን ጨርሻለሁ። እስካሁን የመጣሁት ከገባችሁ ትምህርቴን ጨርሻለሁ። ኦልራይት፣ የሰው ልጅ የእግዚአብሔር ልጅ ማለት ምን ማለት ነው? የእግዚአብሔር ልጅ ማለት በስጋ ውስጥ የሚኖር መንፈስ የሆነ ሕያው ነፍስ ያለው ጻድቅ የሆነ ኃጢአት ያልነካው እግዚአብሔርን አባቴ ብሎ መጥራት የሚችል የአባቴ የሆነ ሁሉ የኔ ነው ማለት የሚችል ከአባቴ ዘንድ ወጥቼ መጥቻለሁ የሚል አባቴ ከኔ ይበልጣል ማለት የሚችል ለአባቱ የሚገዛና የሚታዘዝ ይህ የእግዚአብሔር ልጅ ይባላል። ኢየሱስ ከድንግል ማርያም የተወለደው ይህ ሕፃን ማን ነው ከተባለ ስለ ሰው ልጆች ኃጢአት ለመሆን ሲል አንድ መስዋዕት ይቀር ነበር። መስዋዕቱም ራሱ እግዚአብሔር ነው። እግዚአብሔር ደግሞ በእግዚአብሔርነቱ መሰዋት አይችልም። መስዋዕት ይሆን ዘንድ እግዚአብሔር ሰው መሆን ነበረበት። ምክንያቱም ሰው ሊመስል የሚችል ባህሪ ያለው እግዚአብሔር ብቻ ነው። መስዋዕት ተፈልጎ አልተገኘምና አብርሃምም ማንም ሰው ሊገኝ አልቻለም። ስለዚህ God himself decided to die for somebody himself። so እግዚአብሔር ለሰው ልጆች እኔው ራሴ ሞታለሁ፣ በቃ ከሰው መካከል መስዋዕት የሚሆን ፈልጌ አጥቻለሁ፣ ራሴ ሞታለሁ አለ እግዚአብሔር። እንዴት አድርጋሉት? መጀመሪያ ሄድና ሰው ሆናለሁ።
ሰው ከሆንኩ በኋላ ኃጢያታቸውን በላይ ላይ ተቀብዬ የአንድን ኃጢያተኛ ሰው ማንነት ወስድና እኔ ራሴ ኃጢያተኛ ብቻ አይደለም ኃጢያት ሆናለሁ እርግማን ሆንላቸዋለሁ የአንድን ኃጢያተኛ ሰው ቅጣት በገዛ ፈቃዴ በላይ ላይ ወስደዋለሁ አንተ ሰማይ ምድርን የፈጠርክ አንተው ራስህ ሰው ልትሆንና ሰው ልጆች ኃጢያት ልትሞት አዎ አደርጓለሁ እነሱን ከማጣል እግዚአብሔር ስለዚህ ማን ነው ዛሬ ከድንግል ማርያም በቤተልሔም ይሁዳ በበረት ውስጥ የተወለደው ሰው ማን ነው ይህፃን ልጅ ማን ነው ሳያውቀው ደሞ እናቱ ያለ ወንድ ነው ያረገዘችው መልአኩ መጣና አይዞሽ አላት እጮኛዋ ደሞ በስውር ሊተዋት ፈልጎ ነበር አይዞ አትተው ከእሱ የተጸነሰው ከመንፈስ ቅዱስ ነው ተባለ ስለዚህ የተጸነሰው እሱ መልአኩ ምን ብሎ ነገራቸው የልዑል አምላክ ልጅ ይባላል አወላለዱ ራሱ ይህ የእግዚአብሔር ቃል በመባል የሚታወቅ የነበረው የእግዚአብሔር ቃል ተብሎ ይጠራ የነበረው በስነ ፍጥረት ዓለም ነው ዓለማት ሲፈጠሩ ፕላኔቶች ሰማይና ምድር ብርሃን ይሁን ሲል በስነ ፍጥረት ዓለም ውስጥ በፍጥረት ዓለም ውስጥ ቀዳሚውን ቦታ ወስዶ በአብ ወልድና በመንፈስ ቅዱስ ካውንስል በዛን ዘመን በጥንቱ ዘመን አብ ወልድ መንፈስ ቅዱስ የሚለው ስም መጠሪያ ባይሆንም በስላሴ በኤሎሂም መካከል በካውንስሉ the second person of trinity በፍጥረት ዓለም ውስጥ የመፍጠሩን ቀዳሚ ሐሳቡ ስለወሰደ የእግዚአብሔር ቃል ተባለ ዘላለማዊ መጠሪያው ቃል ነበር ማለት አይደለም ዲቫይን ለሚል ቃል ተረጎመ ነው by the way ስለዚህ ዓለማት ተፈጠሩበት ቃሉ the logos of god ወይም the logic of god ሁሉ በርሱ ሆነ ከሆነው እንኳን አንዳች ያለርሱ አልሆነም የተባለለት ወይንም ደግሞ ቆላስይስ ምዕራፍ 1 ቁጥር 15 ላይ ዙፋናት ቢሆኑ የሚታዩና የማይታዩ የትኛውም ዓለም የተፈጠረው በርሱና ለርሱ ነው የተባለለት ወይንም ዕብራውያን ምዕራፍ 1 ላይ ዓለማትን በፈጠረበት በልጁ በዚህ በመጨረሻው ዘመን ተናገረን የተባለለት ወይም ደግሞ ዕብራውያን ምዕራፍ 1 ቁጥር 4 ላይ ስለ ልጁ ግን አምላክ ሆይ አንተ ሰማያትን ፈጠርክ ምድርም የእጆች ስራ ነች እነሱ እንደመጋረጃ ተጠቀልላቸዋል አንተ ግን ያው አንተ ነህ አመቶችን ከቶ አያልቁም ይህ አሁን ልጅ ሆኖ የመጣው በገዛ ፈቃዱ ወደ ልጅነት የወረደው ወደ ልጅነት መውረድ ብቻ ሳይሆን የቀረውን አባቴ ብሎ የሚጠራ ይህ ሰው ሆነ መጣና በነገር ሁሉ ወንድሞቹን ሊመስል የተገባው ሆነ አይወድሚ እዚጋ ከኃጢያት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባው ሆነ why መጥቶ እነሱን ካልመሰለ በስተቀር ስለነሱ መሞት አይችልም እግዚአብሔር ለምን ሰው ሆነ የሚለውን እየነገርኳችሁ ነው እግዚአብሔር ለምን ሰው ሆነ የሚለውን ከገባችሁ ስብከቱ አልቋል ሰው የሆነበት ምክንያት ከሰው መካከል መስዋዕት ሊሆን የሚችል ተፈልጎ ጠፋ ስለዚህ ለሰው ልጆች መስዋዕት ለመሆን እግዚአብሔር እኔው ራሴ ሆናለሁ አለ ከሰው መካከል መስዋዕት ሊሆን የሚችል ስለጠፋ ዋጋው ካልተከፈለ ደግሞ ሰው ጀስቲፋይ ስለማይሆን መጀመሪያውን ራሱን ተማምኖ ነው ሰውን የተፈጠረው ሰው ኃጢያትን ሰርቶ ሲሞት በእግዚአብሔር እጅ ላይ ነው ወደቀው ብያቸዋል ዳስዋ የተነሳ ነው ስለዚህ እግዚአብሔር ራሱ መጣና ሰው ሆነ ሰው ሲሆን እግዚአብሔር ልጅ ሆነ መቼ ነው ሰው የሆነው ከድንግል ማርያም ሲወለድ ቃልም ስጋ ሆነ ሲል ይህ የተወለደው ከድንግል ማርያም በቤተልሔም ይሁዳ በበረት የተወለደው እሱ እግዚአብሔር ልጅ ነው ከመወለዱ በፊት ገና ሲጸነስ መልአኩ ገብርኤል መጥቶ እሱ የልዑል አምላክ ልጅ ይባላል የልዑል አምላክ ልጅ ከመባሉ በፊት ማን ነበር ኢሳይያስ ምዕራፍ 9 ቁጥር 6ን እዚህ ጋር እንድታነቡ ፈልጋለሁ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ስሙ በደንብ ስለዚህ ሕፃን አሁን ሕፃን ነው ሕፃን አድርጎ ነው ያወራል ይህ ሕፃን ማን እንደነበረ ደግሞ ያያይዟል አሁን ሕፃን ተወልዶልናል ሕፃኑ የተወለደው እንግዲህ ማን ነው ሰው ነው እግዚአብሔር መቼም ሕፃን ነው እንደማትሉኝ ተስፋ አድርጋለሁ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የተሰጠነው ወንድ ልጅ አስቡ የተወለደልን ሕፃን ወንድ ልጅ ነው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚያድግ ሕፃን ማለት ነው በቁመትም በሞገስም በጥበብም በቁመትም በሰውና በእግዚአብሔር ፊት ያድግ ነበር የተባለለት ይህ የተወለደው ሕፃን ከድንግል ማርያም የተወለደው ስጦታችን ነው አለ ስሙም ድንቅ መካር ኃያል አምላክ የሰላም አለቃ የዘላለም አባት ከዚህ ውስጥ ሁለት ነገር ላውጣ ሰውነቱንም አምላክነቱንም አንድ ላይ ያይዞ ነው ያስቀመጠው ለዛ ነው ፍጹም ሰው ፍጹም አምላክ የምንለው ለምን አምላክ ነው ሰው የሆነው እግዚአብሔር ነው መጥቶ በእኔና በእናንተ ሌቭል የወረደው ይህ ነገር ለዓይናችንም ድንቅ ነው ላይገባችሁ ይችላል ይሆናል ለመላእክቱ እንኳን አልገባቸውም ይላል
አንደኛ ጴጥሮስ ላይ ለመላእክቱ እንኳን ያልገባቸው ምክንያቱ ለምንድነው ካላችሁ እንዴት አድርጎ ይገባቸዋል? ለመላእክቱ እንኳን አልገባቸውም ከተባለ ሊገባቸው ስለማይችል ነው። ሰማይ ምድርን የፈጠረ እነሱን ጭምር የፈጠራቸው ይልቁንም የሥጋ ለባሽ አምላክና ፈጣሪ የሆነው ይህ ሥጋ ለባሽ የሚባል ሰው በበደለ ጊዜ እንዳይጠፋ መጥቶ እሱ ራሱ እነሱ መንደር መጥቶ የሰማይና ምድር ፈጣሪ የዩኒቨርስ ፈጣሪ እግዚአብሔር የሁሉ ሰስቴን የሚያደርግና የሚፈጥር አምላክ የፈጠረ አምላክ መላእክትን ጭምር የፈጠረ የዘላለም አምላክ መጣና ሰው ሆነ። ይሄ ጉድ ነው። ሁለተኛው ሰው መሆን ብቻ አይደለም፣ ኃጢአተኛ ሆነ። ኃጢአተኛ ሳይሆን እንዳውም ኃጢአት ሆነ። ቮለንተሪሊ ኃጢአታችንን በላዩ ላይ ወሰደ። ለምን የቀረ መስዋዕት የለም? አምን ያርግ። እሱ ራሱ ሰው ሆኖ የሰውን ሸክም ካልተሸከመ ከሰው መካከል መስዋዕት የሚሆን የቀረ መስዋዕት የለም። ስለዚህ God himself became human being. When he became a human being, that's how he became the son of God. የእግዚአብሔር አሁን ከድንግል ማርያም ተወልዶ የተወለደው ይህ ሕፃን ልጅ እሱ የእግዚአብሔር ልጅ ተባለ። ምክንያቱም ሲወለድ የልዑል አምላክ ልጅ ይባላል። እንግዲህ ለነገራችሁ የፈለግኩት አንደርስታንድ አድርጋችሁኝ ከሆነ እግዚአብሔር ሰው ሆነ ብያችኋለሁ። ሰው የሆነበት ምክንያት አንድ የቀረ መስዋዕት ነበር፣ እሱም ራሱ እግዚአብሔር ነው። ስለዚህ ሰው ነው። አይዴ የዕብራውያን መልእክት ምዕራፍ 2 ጋር ወስዳችሁ ነው። ይህን ክፍል ባነበው ደስ ባለኝ። ምናልባት ከተከታተላችሁኝ ላነብላችሁ እፈልጋለሁ። ፕሊዝ ፎሎ ሚ። ምዕራፍ 2 ላንብብላችሁ። ኦልራይት እንደዚህ ይላል። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋናን ዘውድ ተጭኖ እናየዋለን። ከሞት ሲነሳ ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ከእርሱ የተነሳ ሁሉ በእርሱ ሁሉ ለሆነው ለእርሱ ተገብቶታልና የሚቀድሰውና የሚቀደሱት ሁሉ ከአንድ ወገን ናቸው ከአንድ ናቸውና ስለዚህ ምክንያት ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግናለሁ። ደግሞ እኔ በእርሱ ታመናለሁ፣ ደግሞም እነሆኝ እኔን እግዚአብሔር የሰጠኝ ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም። ቁጥር 14 ሃሌሉያ praise the Lord thank you Jesus። እንግዲህ ልጆቹ በስጋና በደም እንደሚካፈሉ እስካሁን ያወራሁትን ሰምታችሁኛል። እንግዲህ ልጆቹ በስጋና በደም እንደሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለሞት ፍርሃት ባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህን እንዲሆን በነገር ሁሉ ወንድሞቹን ሊመስል ተገባው። እርሱ ራሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። ዕብራውያን ምዕራፍ 2 በጣም ሪች የሆነ ክፍል ነው። ለምንድነው እግዚአብሔር ሰው የሆነው ብላችሁ መልሳችሁ ምንድነው? ልጆቹ በስጋና በደም እንደሚካፈሉ እርሱም እንዲሁ በስጋና በደም ሊካፈል የተገባው ሆነ የሚለውን ቃል ፕሊዝ አንደርስታንድ አድርጉ። ልጆቹ በስጋና በደም የሚካፈሉ ስለሆኑ በስጋና በደም የተካፈለው ማን ነው? አባታቸው። ወይንም ደግሞ ኢሳይያስ ምዕራፍ 9 ቁጥር 6 ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ካለ በኋላ አለቅነት በጫንቃው ላይ ይሆናል። ምክንያቱም የእግዚአብሔር ልጅ ነውና አለቅነት በጫንቃው ላይ ሆኖ እሱ እግዚአብሔር ሰው ስለሆነ አይደለም። በዘፍጥረት ምዕራፍ 1 ቁጥር 26-28 በተገለጠው ግዙ ሲል ባረካቸው በሚባለው የልጅነት ወይም ደግሞ የገዢነት ስልጣን ለመጀመሪያ ጊዜ ከአዳም ውድቀት በኋላ በምድር ላይ የታየ ገዢ ስለነበረ ነው። አለቃ ነው። የሰው አለቅነቱን አስቀንጥሮ ጥሎ ስለነበር በዚህ አለቅነትና ስልጣን የተገለጠው ይህ ሰው ነው። እኛ ዳግም ከተወለድን በኋላ ነው በእርሱ ሆነን ለአለቅነትና ለስልጣን ተሞልታችኋል የተባልነው። ልጆቹ በስጋና በደም እንደሚካፈሉ
እንግዲህ ልጆቹ በስጋና በደም ስለሚካፈሉ ስሙ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። የዲያብሎስን ስልጣን ለመሻር ልጆቹ በስጋና በደም የሚካፈሉ ናቸውና ፍትህ ጥያቄ በሚጠይቀው መሰረት ልጆቹ ሊከፍሉ የሚገባቸውን የሞት ዕዳ ዲያብሎስን ለመሻር ዲያብሎስን ስራ ለማሳጣት የዚህ ዓለም ገዢ ወደ ውጭ እንዲጣል በፍትህ መሰረት ሰይጣንን ስራ ለማሳጣት ከሳሻችን እንዲወድቅ የሚከስበት የክስ ዶሴ ከእጁ እንዲወጣ ልጆቹ በስጋና በደም ይካፈላሉ። ስለዚህ አባታቸው እግዚአብሔር መጣና በስጋና በደም ተካፍሎ ከነሱ እንዳንዱ ሆነ። የሚቀድሰውና የሚቀድሱት ከአንድ ወገን ናቸው ተባለ። በነገር ሁሉ ከኃጢአት በስተቀር ወንድሞቹን ሊመስል የተገባ ሆነ። Do you really understand? ስለዚህ who is Jesus? ስሙም ድንቅ መካር፣ ኃያል፣ የሰላም አለቃ፣ የዘላለም አባት። ኃያል አምላክ፣ የዘላለም አባት። ኃያል አምላክ የዘላለም አባት ማን ነው? አሁን ሕፃን ሆኖ ተወልዶ የመጣው ነው። ሕፃን ሆኖ ከመውጣቱ በፊት ኢየሱስ ክርስቶስ ማን ነው? ዓለማት ማን ነው? ከድንግል ማርያም ከመወለዱ በፊት ምን ነበር ኢየሱስ ካልኩ ዕብራውያን ምዕራፍ 2 እና ኢሳይያስ ምዕራፍ 9 በቂ መልስ ነው። ዕብራውያን ምዕራፍ 2 ልጆቹ በስጋና በደም እንደሚካፈሉ አባታቸውም እንዲሁ በስጋና በደም ተካፈለ። ኢሳይያስ ምዕራፍ 9 ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት። ኢየሱስ ክርስቶስ ልጅ ሳይሆን የዘላለም አባት ነው። አባት የሚለው ቋንቋ ስላሴ አባታችን ስለሆኑ ነው በሶስትነታቸው። የማን ልጆች ነን እኛ? ማን ያስገኘን? ማን የወለደን? የስላሴ ልጆች አይደለንም ወይ? ስላሴ የሚል ቃል እኮ አልተጻፈም ትሉኝ ይሆናል። እኔም ተጻፈ የሚል እምነት የለኝም። ቱርተሊያን የሚባል ሰው በሁለተኛው ሴንቸሪ ከሐሰተኛ አስተማሪዎች ጋር በሚከራከርበት ጊዜ ለመጀመሪያ ጊዜ ትራዩን ጋር ለመግለጥ የተጠቀመበት ላንጉዌጅ ነው። ላንጉዌጁም ልክ ስለሆነ እስከዛሬ ቤተክርስቲያን ተቀብላ ታስተናግደዋለች። እኔም ወስጄዋለሁ። ስላሴ የሚባለው መጽሐፍ ቅዱስ ላይ እንዲጻፍልኝ አልፈልግም። ወይም ደግሞ ሶስት ሸምገል ያሉ ሰዎች ጎን ለጎን እንዲቀመጡ ሰው እንደዛ ማሰብ አልፈልግም። የስላሴን ፒክቸር መጽሐፍ ቅዱስ ውስጥ ነው የማየው። በብሉይ ኪዳንም ሆነ በአዲስ ኪዳን ፍንትው ብሎ ይታያል። የስላሴን አማኝ ያልሆነ ሰው ላለማመን ካልወሰነ በስተቀረ ሶስትነቱ በመጽሐፍ ቅዱስ ቁልጭ ብሎ ይታያል። ባለፈው ለማስተማር ሞክሬያለሁ፣ አሁንም አስተምራለሁ። በአዲስ ኪዳንም ሆነ በብሉይ ኪዳን የመፍጠር ዓለም ውስጥ የሶስቱም እጅ ስራ እናያለን። በብሉይ ኪዳን በጥንቱ በመጀመሪያው ዓለም ከመጥፋቱ በፊት ዓለማትን በሕያው በእግዚአብሔር ቃል ፈጠረ፣ መንፈሱም ደግሞ ውበትን ይሰጥ ነበር፣ ፊኒሺንግ ይሰጥ ነበር ይላል። እግዚአብሔር በሶስትነት የሚኖር አምላካችን እግዚአብሔር አንደኛው በመፍጠር ዓለም ውስጥ በገዛ ፈቃዱ ቀዳሚ ሲሆን የእግዚአብሔር ቃል በሚል ማንነት ተገለጠ። ስለዚህ አብ በቃሉ አማካኝነት የፈጠረውን በመንፈሱ አማካኝነት ፊኒሺንግ ሰጥቷል። ስለዚህ የእግዚአብሔር ቃል የእግዚአብሔር መንፈስ የሚል ነገር ስናነብ ታዲያ በራሳቸው ኮሙሉ አይደሉም ካላችሁ አገላለጥ በአዲስ ኪዳን ሰውን ከማዳን አንፃር የተጠቀሰ ቋንቋ እንጂ የእግዚአብሔር ዘላለማዊ መጠሪያ እግዚአብሔር አምላካችን በሶስትነት የሚኖር አንድ አምላክ ነው። አይሁዳውያን በሂብሩ ባይብል ላይ ኤሎሂም ብሎ ይጠሩታል። ኤሎሂም ማለት ጀጅስ ኤንድ ሩለርስ ወደሚል ይተረጎማል። አምላክ የሚለው በቀጥታ ከዛ የተወሰደ ነው። የሰማይና የምድር የዩኒቨርስ ኤሎሂም አባታችን እግዚአብሔር ነው። ይህ አባታችን እግዚአብሔር ትራዩን ጋድ ማለት በሶስት ፐርሰንስ ወይም ደግሞ ሶስት ፐርሰናሊቲ የሚኖር ነገር ግን አንድ አምላክ ተብሎ የሚጠራው እሱ ነው። ስለዚህ ሁለተኛው ፐርሰን ዓለማት ሲፈጠሩ የእግዚአብሔር ቃል በሚል ቀዳሚ ሐሳብ ዓለማትን የፈጠረው መንፈስ ቅዱስን መጥቶ እሱ ለሰራው ደግሞ ፊኒሺንግ የሰጠው አንደኛው በኦርደር ሌቭል ተቀምጦ አንደኛው ዓለማትን የፈጠረው አንደኛው ደግሞ እሱ የፈጠረው ፊኒሺንግ የሰጠው ሶስቱም ማንነት በስነ ፍጥረት ዓለም ውስጥ ማየት ትችላላችሁ። ትሪኒቲ ኮንሰፕት ሪል ነው። ከባድ አይደለም፣ ቀላል ነው። አካብዶ ስለነገሩን ከባድ ነው ማለት አይደለም። የስላሴ ሚስጥር ብሎ ነው የሚያወሩት ሃይማኖተኞች አካብዶ ስለሚያወሩ ከዛ የተነሳ የተለያየ ሃይማኖት ክልል ውስጥ ያሉ ሰዎች እቺን ሉፕ ወይም ደግሞ እቺን ክፍተት ተጠቅመው ብዙዎችን አወናብዷል። የስላሴ ሚስጥር ሲባል ቶሎ ቋንቋቸው ራሱ አክሰንታቸው ራሱ ይቀየራል። ሰዎች የስላሴ ሚስጥር ከባድ ነው አትንገረኝ፣ ከባድ መሆኑን ለራስህ ሄድና ከጓደኞች ጋር አውራ። እግዚአብሔር ከባድ ነገር አልሰጠንም። ሃይማኖተኞች አይመቹኝም። አምሰውይ ብዙ ጊዜ አይታችሁ ከሆነ የስላሴ ሚስጥር ተብሎ ሰዎች ለመማር ራሱ ከባድ ነው ተብሎ ስለተነገራቸው ለመማር ራሱ መጀመሪያው ነው አይደፍሩም። ለምን? ሰዎች ከባድ ነው ብለው አካብዶ ይነግሯቸውና
ከነሱ እንዲማሩ ይፈልጋሉ ንገረኝ ሲባሉ ውሃ የሚይዝ ነገር አያወሩም አንድም ሶስትም ነው የሚለው ከሙስሊሞች እጅ አያድንም አንድም ሶስት ነው ብለ ከኦን ልጅ ሰስ እጅ አያድንም አንድም ሶስትም ብለ ዝም ብለ እንደዚያው ከጆሆቫ ዊትነስ እጅ ልታመጣ አትችልም ከሞርሞን እጅ ልታመጣ አትችልም ስለዚህ ያስከው የመጽሐፍ ቅዱስን እውነት ለማውራት ከፈለክ ክብር ለእግዚአብሔር ስላሴ ልንገርህ አንደኛ ሚስጥር አይደለም ሚስጥራት ሁሉ ተገልጠዋል የተገለጠው ሚስጥር አንድ ነው ሰውና እግዚአብሔር ሚስጥራዊ በሆነ አይነት መልኩ እግዚአብሔር ስራውን ጨርሶ በመንፈስ ቅዱስ ወደ ይፋ አውጥቶታል ዛሬ ሚስጥራት ሁሉ ተገልጧል ሚስጥሩም ኢየሱስ ክርስቶስ ነው ይህ ኢየሱስ ክርስቶስ ለስጋ ለባሽ ሁሉ ተገልጧል ተተርኳል እግዚአብሔርና ሰው ሚስቲሪየስሊ ተለያይተው ነበር መንገዴ ከመንገዳችሁ ሰማይና ምድር እንደሚራራቅ የተራራቀ ነው ብሎ ነበር ሰሜን ከደቡብ እንደሚርቅ እንደሱ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ የራቀ ነው አለ ስለዚህ ሰሜንና ደቡብ መቼ ነው የሚገናኙት ሰማይና ምድርስ መቼ ነው የሚታረቁት መቼ ነው የሚገናኙት ርቀታችንን ስታስቡ ይዘገንናቸዋል ይህንን ርቀት ተመልከቱ ሊገናኝ የማይችል መንገድ አንድ ላይ ጆይን እንዲያደርግ ያደረገው መንገዳችን የኛን ሃይዌይ ከእግዚአብሔር ሃይዌይ ጋር የቀላቀለው መርጅ ያደረገው ኢየሱስ ነው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ እሱም ሰው የሆነው ኢየሱስ ክርስቶስ ነው ተብሎ ተጽፏል ያን ሰው እወደዋለሁ ያን ሰው ስሰብከው ደስ ይለኛል ስለዛ ሰው ሳወራ ደስ ይለኛል that man is my friend that man is my man that man is my lord that man is my best friend that man is Jesus the man of Galilee the one who died for me the one who took my burdens upon himself died with it that man is my best friend that man is my man praise the Lord glory ክብር ለእግዚአብሔር ይሁን ስለዚህ ሰው ሳውራ ሰው ይያልኩ ሳውራ ሰው ስለሆነ ነው ሰው ይማውራው በአንድ ሰው አለመታዘዝ ኃጢአት ከመጠን በላይ በዛ ኃጢአት ወደ ዓለም ገባ በአንድ ሰው መታዘዝ ጽድቅ ከመጠን ይልቅ በዛ ተብሎ ተጽፏል አዲስ ኪዳን ላይ እንድንሰብከው የተላከው ከዳዊት ስርና ዘር የተወለደውን ያንን ሰው ነው ጌታችን ከይሁዳ ነገድ ነው ተብሎ ተጽፏል የዳዊት ስርና ዘር የሚያበራ ንጋት ኮከብ ነው እሱ የይሁዳ አንበሳ ነው ያ ሰው ክብር ለእግዚአብሔር ይሁን ያ ሰው ልዩ ነው ያ ሰው በነገር ሁሉ ከኃጢአት በስተቀር እኔን ይመስላል አንቺም እኔን ይመስላል ማለት ትችላለሽ እዚህ ጋር ክብር ለእግዚአብሔር ይሁን የሥላሴ ምስጢር ተብሎ እንደዚህ ድምጻቸውን የቀየሩ ሃይማኖተኞች ግራ ያጋቡን እውነቱ እነሱ ግራ እንዳጋቡን ሳይሆን በቀላሉ የተጻፈልን እውነት ነው ሶስት ሽማግሌዎች ጎን ለጎን የተቀመጡ ጺማቸው የረዘሙ ሰዎች ጎን ለጎን አትጠብቁ በእንደዛት መልኩ አልተጻፈም የእግዚአብሔር አባታችን አሰራር ሶስቱም በስራ ውስጥ እናያቸዋለን ክብር ለእግዚአብሔር ይሁን የእግዚአብሔር መንፈስ ለሰማያት ውበትን ይሰጥ ነበር ተብሎ ተጽፏል ክብር ለእግዚአብሔር ይሁን አብ እግዚአብሔር በቃሉ አማካኝነት ዓለማትን ሲፈጥር የእግዚአብሔር መንፈስ በውሃ ላይ ሰፍ ነበር ይላል በውሃ ላይ ሰፈፈበት ምክንያት እየዋኛ አልነበረም ቫኬሽን ወጥቶ አልነበረም የተበጠበጠውን አፈር ከውሃ የለየው እሱ መንፈስ ቅዱስ ነው ቅርጽ ያሳዘው እሱ መንፈስ ቅዱስ ነው እስቲ ብሉይ ኪዳን ተውትና ወደ አዲስ ኪዳን ላምጣችሁ የኋለኛውን ዓለም ሲፈጥር እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ደህንነትን ሰራ ሰርቶ ጨርሶ ለሰው ግን አልደረሰም ነበር ሌላ አጽናኝ ልክላችኋለሁ ብቻችሁን አልተዋችሁም ማለት አባቴን ጠይቀዋለሁ አለ ማን ነው ባዩ ኢየሱስ ነው ኢየሱስና አባቱን አየው ሌላ ሶስተኛ ተልኮ የሚመጣ ሰው እንዳለ ነገር ፐርሰን እንዳለ ነገርን ስንት ናቸው ብዬ በጠይቃችሁ መልሳችሁ ምንድነው ሶስት ኢየሱስ አለ ዮሐንስ ወንጌል ምዕራፍ 14 ላይ እኔና አባቴ ወደ እናንተ እንመጣለና ስለዚህ በውስጡ መኖሪያ እናበጃለና ስንት ነው ሁለት እግዚአብሔር ተመሰገነ ይሁን ሐዋርያ ሥራ ምዕራፍ 13 ላይ ባርናባስንና ሳውልን ለመረጥኳቸው ስራ ለዩልኝ አለ መንፈስ ቅዱስ አያችሁ ይናገራል የሥራው ባለቤት ማን ነው እዚህ ጋር መንፈስ ቅዱስ ይባላል እሱ ስጋ ለባሽ አይደለም እንጂ ፐርሰን ነው ክብር ለኢየሱስ ይሁን ሃሌሉያ the lord is good and his mercy endures forever ስለዚህ አብና ወልድም ጎን ለጎን ላሳያችሁ እንዴ ሁሉን አስገዛለት ሲል ሁሉን ላስገዛለት አብን አይወክልም ይልና እሱ ራሱ በመጨረሻው ዘመን ሁሉን ላስገዛለት ለእግዚአብሔር አብ ይገዛል ስንት ናቸው ሁለት what is the spirit of god the holy spirit is here down on this earth with the church of Christ መንፈስ ቅዱስ ይባል በብዙ አቅጣጫ ስለ መንፈስ ለመግለጥ በሂውመን ላንጉዌጅ ይተረክ እንጂ ከአንድ መንፈስ ጠጥተናል የሚለው መንፈስ ቅዱስ ለማለት አይደለም መንፈስ ቅዱስ የሚጠጣ ወይን አይደለም ፐርሰን ነው ስጋ ለበሰም እንጂ ሰው ነው የሚመስለው ምክንያቱም እግዚአብሔር ሰውን ይመስላልና ሰውም እግዚአብሔርን ይመስላል ሰው እግዚአብሔር ነው አላልኩም እግዚአብሔርም ሰው ነው አላልኩም ነገር ግን ሰው የእግዚአብሔር መልክና አምሳል እንደሆነ አንድ አይነት ቴስት እንዳለን እንዳትረሱ that's why እግዚአብሔር ለሰው ልጆች ለመሞት ሰው የሚመስል ግዴታ የሰው ባህሪ ያለው ስለሆነ ለሰው መሞት የሚችለው አንድ መስዋዕት የቀረው እግዚአብሔር ነበር ራሱ እግዚአብሔር ሰው ሆነና ስለ ሰው ልጆች ኃጢአት ሞተልን ስለዚህ ቅድመ ዓለም ላይ ወደዚህ ዓለም ከመምጣቱ ኢየሱስ ማን ነው ቢባል
በጣም ቀላል ጥያቄ ነው። እሱ እግዚአብሔር አባታችን ነበረ። ሁለት ጥቅስ ሰጥቻችኋለሁ። አንደኛው ኢሳይያስ ምዕራፍ 9 ቁጥር 6 ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ። ይህ ኃያል አምላክ ማን ነው? ልጁ ነው ትሉኝ ይሆናል። በዛን ሰዓት ልጅ አልነበረም የሚባለው። የሰላም አለቃ የዘላለም አባት ነው። አባትም ልጅም ነው እንዳትሉኝና እንዳልስቅባችሁ። አንዳንዶች ድሮም ልጅ ነበር የሚሉ ክፍሎች አሉ። እነዚህ ልጅ ነው ብሎ የሚናገሩ ሰዎች የሚጠቅሷቸው ሁለት ዋና ዋና ጥቅሶቻቸው በቅፉ ያለውን ሰጠ የሚለው አንደኛው ሲሆን፣ ሁለተኛው ደግሞ ዓለማትን በፈጠረው በልጁ የሚለው ቃል ነው። ምን ማለት ነው በቅፉ ያለውን የሚለው ቃል? አሁን ዮሐንስ ወንጌል በተጻፈበት ዘመን ስለ ኢየሱስ ክርስቶስ ሲናገር እግዚአብሔርን ያየው ማንም የለም፣ በቅፉ ያለው እግዚአብሔርን ተረከው ይላል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 በቅፉ ያለውን ሰጠ ይላል መጽሐፍ ቅዱስ። እግዚአብሔር ከቅፉ ነው ልጁን የሰጠው። ኦፍ ኮርስ እናውቃለን። መቼ ነው የሰጠው? መቼ ነበር ኢየሱስ በእግዚአብሔር እቅፍ ውስጥ የገባው ካላችሁ፣ በዝንተ ዓለም በቅድመ ዓለም ሰማይ ምድር ከመፈጠራቸው በፊት በእግዚአብሔር እቅፍ አብ ታቅፎት ተቀመጠ አርጋችሁ ቤቢ አርጋችሁ ታስባችሁት ከሆነ ግልጹን ልንገራችሁ፣ ልጆቹ በስጋና በደም እንደሚካፈሉ አባታቸውም እንዲሁ በስጋና በደም ተካፈለ። በደምና በስጋ መካፈሉ ያስፈልገው ልጆቹ በስጋና በደም ስለሚካፈሉ ነው። አይ ቤቢ ነበር ካላችሁ የሰላም አለቃ ኃያል አምላክ የዘላለም አባት ተብሎ ተጽፏል። የማወራው ስለ ኃያል አምላክና ስለ ዘላለም አባት ነው የማወራው። አባትነቱ ተቋርጦ አያውቅም። በመለኮታዊ ባህሪው ኢየሱስ ክርስቶስ አባታችን እግዚአብሔር ነው። ምክንያቱም ከሥላሴ አካል ሁለተኛው ነውና እንዳትረሱ ይሄንን። ታዲያ መቼ ነው ኢየሱስ የእግዚአብሔር ልጅ ሆኖ ካላችሁ፣ ከድንግል ማርያም ሲወለድ ነው። ከዛ በፊትስ ከሥላሴ ሁለተኛው ፐርሰን ከአብ የማያንስ በተመሳሳይ መልኩ ከእስከ የማይባልበት አልፋና ኦሜጋ መጀመሪያውና መጨረሻ እኔ ነኝ ብሎ ራሱን የሚጠራው እሱ ኢየሱስ ነው። በምን አወቅ ካላችሁ፣ እኔ ነኝ ብሎ ያለው ለሙሴ እኔ አባቶቻችሁ አምላክ ነኝ፣ ስለዚህ ማን ላከ ብለህ ለሚጠይቁ አይ አም ላከኝ ብለህ ወይም እኔ ነኝ ብሎ ራሱን የሚጠራ ላከኝ ብለህ ነገራቸው እያለ ያለው እኔ መሆን የምችለው እኔኑ ነው። ማን ብዬ በነግርህ ነው የሚገባው? ኔም ወይም ስም የሚለው ቋንቋ ማንነትን ስለሚገልጥ፣ ስለዚህ ምድራዊ ቋንቋ ስለማይገልጠኝ ራሱን እኔ ነኝ ብሎ ነው የሚገልጠው። እሱ ላከኝ በላቸው ነው። እኔ ማለት እኔ መሆን የምችለው እኔኑ ነው ማለት ነው። አዲስ ኪዳን ላምጣችሁ ስለ ኢየሱስ ክርስቶስ መለኮታዊ ባህሪ ዕብራውያን ምዕራፍ 1 ቁጥር 4 ላይ ጸሐፊው ከመላእክት ጋር እያወዳደሩ ሲያስቸግሩት መልአክ አይደለም እሱ እግዚአብሔር አባታችን ነው። ማን? ይህ የእግዚአብሔር ልጅ። አሁን ልጅ ሆኖ በፊታችሁ የምታዩት ሰውን ለማዳን ሲል የእግዚአብሔር ልጅ ሆነው፣ ስለ ልጁ ማወቅ ከፈለጋችሁ መልአካዊ ፍጡር አይደለም ሰው የሆነው፣ እሱ እኮ እግዚአብሔር ነው። እግዚአብሔር ነው መጥቶ ሰው የሆነው። ሰው ሲሆን የእግዚአብሔር ልጅ ሆነ። የእግዚአብሔር ልጅ ማለት ሰው ማለት ነው። ስለዚህ አለ ስለ ልጁ እንደዚህ ይላል አለ፣ አምላክ ሆይ አንተ ሰማያትን ሰራ፣ ምድርም የእጆች ስራ ነው። ሰማይና ምድርን ማን ፈጠረው? ኢየሱስ ነው የፈጠረው ማለት ነው። ግን ኢየሱስ የሚባለው ስም አሁን ሰው ከሆነ በኋላ የተሰጠው ነው። ያኔ ኢየሱስ አልነበረም። ያኔ ሰማይ ምድርን በፈጠረ ጊዜ ሁሉን የሚችል አባታችን ወይም አምላካችን ወይም ደግሞ ዮሐንስ ወንጌል በተጻፈበት ዘመን ደግሞ ዲቫይን የሚለው ቃል በቀጥታ ቃል በሚባለው ወርድ በሚባለው ይተረጎም ነበረ፣ ሎጎስ ወደሚባለው ማለት ነው። ሎጎስ የሚባለው ቋንቋ የዘላለም መጠሪያው አይደለም። ኢየሱስ ክርስቶስ በተወለደበት ዘመን ወይም ሐዋርያት በነበሩበት ሰዓት የግሪክ ቋንቋ ተናጋሪዎች ፍሪ ኢንሳይክሎፒዲያ ወይም ደግሞ ዊኪፒዲያ ሄዳችሁ ወይም የተለያዩ ዲክሽነሪዎችን አገላብጡ፣ ሎጎስ የሚለው ቋንቋ በዛን ዘመን ቀጥታ ዲቫይን ለሚል ይተረጎም ነበረ። አሁን ላይ ሆናችሁ የግሪክ ቋንቋ ተናጋሪ ሄዳችሁ ብትጠይቁ ሎጎስ የሚለው ቋንቋ ለኮንፌሽን ነው፣ ሆሞሎጊያ ኦራይት። ስለዚህ የተነሳውበት ሐሳብ ምንድነው? አምላኮች ሰማያትን ፈጠርክ፣ ምድርም የእጆች ስራ፣ አንተ እነሱን ተጠቀልላቸዋለህ። አንተ ግን ያው አንተ ነህ የሚለውና እኔ ነኝ የሚለው አንድ ነው። ይህ ኢየሱስ ጅማሬ የለውም። ንገሩኝ፣ ጅማሬ አለው ወይ? ለዘላለም ልጅ ነው የምትሉኝ ሰዎች እዚቹ ጋር ሊይዛችሁ ነው። መፈናፈኛ የላችሁም። ልንገራችሁ እንዴት በሉ። ልጅ ነው ለዘላለም ልጅ ነው ብሎ ነው ጴንጤ ሁሉ የሚከራከረው። ኢትዮጵያ ውስጥ ብዙ ተመልከቱ፣ ያሉትን ቪዎች እንኳን የሚያቅሰው በጣም ጥቂት ነው። ብዙ ሰው በክርስቶሎጂ ኢሹ የእግዚአብሔር ልጅ የኢየሱስ ክርስቶስ ማንነት ከመቼ ጀምሮ ነው ልጅ ሆኖ የሚለውን ለመጥቀስ የሚገርማችሁ ነገር ያለውን ቪው እንኳን የሚያውቁት ጥቂት ቴዎሎጂያን ብቻ ናቸው የሚያውቁት፣ ሌላው አያውቅም። ስለዚህ ኢትዮጵያ ውስጥ የምትኖሩ ሰዎች ሂዱና ኢቲሲ ወይም ደግሞ እዛ መካነ ኢየሱስ ሴሚናሪ አካባቢ ሄዳችሁ ቴዎሎጂያንን ስንት ቪው ነው ያለው፣
ቅድመ ክርስቶስ ማን ነው? ቅድመ ዓለም የኢየሱስ ክርስቶስ ማንነት እንዴት ነው? ኢየሱስ ክርስቶስ ከመቼ ጀምሮ ነው እግዚአብሔር ልጅ የተባለው የሚለውን ጠይቁ። መቼም ኃይሉ ዮሐንስ ቀድሞ ከተናገረ ስተት ነው። ታዋቂ ቴዎሎጂያኖቻችሁ በተለይ ክርስቶሎጂ አስተማሪ የሆኑ ዶክተሮች ኢቲሲ ወይም ደግሞ እዛ የመካነ ኢየሱስ ሴሚናሪ እዛ ሄዳችሁ ትልልቅ ዶክተሮች በተለይም ክርስቶሎጂ የሚያስተምሩትን ሂዱና ስንት ቪው ነው ያለው የትኛው ነው ትክክል ብላችሁ ጠይቋቸው። መጀመሪያ እነሱ ከጠየቃችሁ በኋላ እኔ አራት ነው የማውቀው እስከ 6 የሚሆኑ ቪዎች አሉ ይባላል። ይህንን በማስተርስ ሌቭል ወይ በፒኤችዲ ሌቭል የሚማሩት ነው። እኔ ሪሰርች አድርጌዋለሁ። ስለዚህ ክርስቶሎጂ ዲቴል አልገባውም። በአንደር ግራጁዌት ሌቭል ክላስ ወስጃለሁ። ነገር ግን ከዛ በመነሳት ሳይሆን የምናገረው እኔ ፐርሰናሊ ሪሰርች ስላደረኩ ነው ምን አይነት ቪዎች አሉ የሚለው። ነገር ግን በሪሰርች ሳይሆን መጽሐፍ ቅዱስ ነው የማስተምረው። ከመጽሐፍ ቅዱስ ሬቨሌሽን ነው የማስተምረው። ክሊር ነው፣ ግልጥ ብሎ የተቀመጠ ነው። ምንም መገለጥ አያስፈልገውም። ዲግሪ አያስፈልገው። you don't have to have a college degree. You don't have to be a rocket scientist to figure it out. Why? Very clear. እግዚአብሔር የተመሰገነ ይሁን። በጣም ቀላል ነው። ስለ ስላሴ ለማወቅ ቴዎሎጂ ስኩል መግባት የለብህም። በጣም ቀላል ነው። ከባድ ነገር አልነገረኝም። እግዚአብሔርን በሶስትነቱ አይቼዋለሁ። ስለዚህ ለኔ ምንም መገለጥ አያስፈልገኝም። ማንንም መጥቶ ጎጆ ቤት ጭንቅላቴ ላይ ሰርቶ አይደለም። በዚህ I believe in the triune God. The triune God is for Emmanuel, the eternal. ስለዚህ ኢተርናል ጋድ በሶስትነት የኖረ አንዱ ከአንዱ ማያንስ አንዱ ከአንዱ ማይበልጥ አንዱ ከአንዱ በፊት ያልነበረ አንዱ ከአንዱ በላይ ያልሆነ ጊዜው ሲደርስ ሰውን ከማዳን አንፃር አንደኛው ልጅ ሲሆን አንደኛው በቅባት መልክ ራሱን ሊሚት አድርጎ መጣ። በቅባት መልክ ራሱን ሊሚት አድርጎ የመጣው መንፈስ ቅዱስ ይባላል። ሁሉም ማድረግ እየቻለ ዶክትሪን መመስረት እየቻለ ከራሱ ማድረግ እየቻለ ከራሱ አንዳች ነገር አያደርግም። ሊሚትድ ነው ተባለ። ሊሚትድ ስለሆነ ሳይሆን በገዛ ፈቃዱ ራሱን ሊሚት ስላደረገና አብርና ወልድን ለማክበር ስለመጣ ነው። ወልድ ሰው በሆነበት ሰዓት በራሱ ክብር ለእግዚአብሔር ይሁን መጥተው ምን አደረገ? ሰው ሆነ። እግዚአብሔር ይባረክ። አንዳንድ ሰዎች ለምን እንደሚደውሉልኝ አላቅም። በሰዓት ስልክ የምትደውሉልኝ ሰዎች አሁን እያገለገልኩ ስለሆነ ከቻላችሁ ገብታችሁ የበረከቱ ተካፋይ ሁኑ። ኦኬ፣ ስልካችሁን አሁን በዚህ ሰዓት አላነሳም ማለት ነው። ኦልራይት፣ ፕሬይ ዘ ሎርድ። ፓወርፉል ትምህርት እያስተማርኩ ነው። ስለዚህ ልጆቹ በስጋና በደም እንደሚካፈሉ አባታቸው እንዲሁ በስጋና በደም ተካፈለ። በሚቀጥለው ክሊር አድርጌ እንዳስተምር ወንድሞቼና እህቶቼ ያሉትን አራቱን ቪዎች አሁኑኑ ልነግራችሁ ፈልጋለሁ። ባለፈው ተናግሬያለሁ። የመጀመሪያው ቪው ኢየሱስ ክርስቶስ ለዘላለም ልጅ ነበረ ይላሉ ሰዎች። የዘላለም ልጅ ነው ለሚለው ነገር በዋናነት ጥቅሳቸው ዓለማትን በፈጠረበት በልጁ የሚለው ነው። ሌላው በእቅፉ ያለው ነው የሚል ነው። በእቅፉ ያለው የሚለው ሐሳብ ኢየሱስ በእግዚአብሔር እቅፍ የገባው ከድንግል ማርያም ከተወለደ በኋላ የእግዚአብሔር ልጅ ነውና አንድ እግዚአብሔር ልጅ ደግሞ የሚኖረው በእግዚአብሔር እቅፍ ነው። እቅፍ የሚል ባለው ቋንቋ በእግዚአብሔር ዕውቅና በእግዚአብሔር የበላይነት እንደ እግዚአብሔር ልጅ አባቴ ከኔ ይበልጣል ብሎ በእግዚአብሔር አስወጪና አስገቢነት በእግዚአብሔር ፕሮቪዥን በእግዚአብሔር ሱፐርቪዥን በእግዚአብሔር ፕሮቴክሽን የሚኖር ማለት ነው። ስለዚህ በእቅፉ የሚለው ቋንቋ በእግዚአብሔር ፕሮቴክሽን በእግዚአብሔር ፕሮቪዥን በእግዚአብሔር ሱፐርቪዥን የሚኖር ማለት ነው። ኢየሱስ ክርስቶስ በእግዚአብሔር እቅፍ የገባው መቼ ነው? በዘላለምነቱ በዘላለም ማንነቱ አይደለም። በዘላለም ማንነቱማ himself is God። እሱ ራሱ እግዚአብሔር ነው። አባታችን ነው ራሱ። ኦኬ፣ እግዚአብሔር በእግዚአብሔር እቅፍ ውስጥ አልነበረም። አትሳሳቱ። አንድ እግዚአብሔር በሶስትነት የሚኖር አንዱ በአንዱ እቅፍ አልነበረም። አንዱ ከአንዱ አያንስምና የኒቂያ ጉባኤና አትናቴዎስ ጉባኤ ብታነቡ በደንብ ይገባችኋል። ኦኬ፣ ማንም ሰው እንዳይሸውዳችሁ። ይልቁንም ለሃይማኖተኞች አትፍቀዱላችሁ። ከባድ ነው ምናምን keep it for yourself ብላችሁ simple ብሉ። ማንም መጥቶ ገባችሁ እዚህ የሚያወናብዳችሁ እንደዛ ስለተባላችሁ ነው። አካብዳችሁ ታያላችሁ። ይሁን ማይደረስበት ነገር ይመስላል። እግዚአብሔር ማይደረስበት ነገር አልሰጠንም። እንደ ስላሴ ትምህርት ቀላል ነገር የለም። በጣም ቀላል ነው። that's why ተካብዶ ያልጻፈልን። that's why እንደዛ ዛሬኛ እንደምናካብደው ቢሆንማ እግዚአብሔር ልብ አድርጉ እንዳትሳሳቱ እግዚአብሔር አንድም ሶስትም እንደዚህ ተብሎ የህፃን ነገር ይጻፍልን ነበር። ኖ እንደዛ ተብሎ መጻፍም የለበትም። እስራኤሎች ስማ አምላካችን እግዚአብሔር አንድ ነውና ተብሎ ተጽፏል። አንድ የተባለበት ቋንቋ አንድ ፐርሰን ስለሆነ ሳይሆን የሶስቱም ሐሳብ አይደንቲካል ስለሆነ አንዱ ሲናገር የሶስቱም አቋም ነው። ስለዚህ እንደ አንድ ነው የሚወሰደው። ይሄን ከፈለጋችሁ ሰውን በመልካችን በአምሳላችን እንፍጠር እስካሁን ድረስ ፕሉራል ነው። አለ ሲል ደግሞ አንድ ነው። እንውረድ ቋንቋቸውን እንደበላልቅ ብዙ ነው። አለ አንድ ነው። አንድም ሶስትም የተባለው በደንብ ትታስቡ ፈልጌ ነው። አይን ላለው ጆሮ ላለው ቀና ልብ ላለው በጣም ቀላል። ኮንፊውዝድ መሆን ለፈለገና ኦሬዲ ኮንፊውዝድ የሆነ ለሱ ምንም ማድረግ አይቻልም። እንደዛ አይነት ሰዎች መርዳት አይቻልም። ማይ ፍሬንድ ከጃንኮስ ራስን ይዘውጣና just sit down and learn. Very easy.
እግዚአብሔር ከባድ ነገር ለሰው ልጆች ሰጥቶ አያውቅም። ይልቁንም ከመንፈስ ቅዱስ መማር ለሚፈልግ ሰው my friend very easy pretty much easier ክብር ለእግዚአብሔር ይሁን። ስለዚህ ሌላው ዓለማትን የፈጠረበት የሚለው ቃል ነው። ዓለማትን የፈጠረበት ልጁ የሚለው ቃል ይህ የእግዚአብሔር ልጅ ኢየሱስ እናንተ መልአክ ነው እያላችሁ ኮንፊውዝ የምታደርጉት እሱኮ ዓለማት የተፈጠሩበት እግዚአብሔር ነው እያለ ምዕራፍ 1 እና 2 አያይዘው ላይ ምዕራፍ 1 እዛው ቁጥር 4 ላይ ስለ ልጁ እኮ አምላክ ሆይ አንተ ሰማያትን ፈጠርክ ምድርም የእጆች ስራ አንተ ግን ያው አንተን አመቶችን ከቶ አያልቁም። ስለማን ነው የሚያወራው? ስለ እግዚአብሔር ነው የሚያወራው። ኦኬ በመሰረቱ ልጅ የሚለውን ቋንቋ ልጅ ሳይወለድ በዘር ያልተወለደ ሲድ የሌለው ልጅ አይባልም። ልጅ ለመባልም አያሟላም። አይ ኢየሱስ ድሮም የእግዚአብሔር ልጅ ነው ለሚሉ ሰዎች በፍጹም አያስኬዳችሁም። እናንተ ወዲያው ነው የምትያዙት። እንዴት እንደምትያዙ ላሳያችሁ። የእግዚአብሔር ልጅ ነው አልከኝ፣ ጥንትም የእግዚአብሔር ልጅ ነው አልከኝ። የእግዚአብሔር ልጅ ለመባል የተገኘ መሆን አለበት። የተወለደ ነው ልጅ የሚባለው። ምኑ ጋር ነው የተወለደው ብዬ ጠየቅኩ። መልስ የለም። እዚህ ጋር አይን ፍጥጥር ስግጠጥ የለም። ተልሚ የሆነ ሰው ጠይቄያለሁ። አንዴ መቼ ነው የተወለደው ብዬ ጠየቅኩት። ድሮም እኮ ልጅ ነበር፣ ለዘላለም ልጅ ነበር አለ። የሰማውን ነው የሚያወራው። መቼም ገደል ማሚቶ ነው ብዙ ሰው። ለዘላለም ልጅ ነበር አልኩት። አዎ አንተስ እንዴት ነው የምታምነው? እኔማ ከድንግል ማርያም ሲወለድ ነው ልጅ ሆኖ ከዛ በፊት እግዚአብሔር አባታችን ነው አልኩት። እግዚአብሔር ልጅ አይደለም። የተወለደ ከሆነ እኮ የሆነ ጅማሬ ያለው ማለት ነው። ስለዚህ ስላሴ ብለን የምናወራው ውሸት ነው። ልጅ ነው ለዘላለም ነው የምትለኝ አልኩት። አዎ ምን ጋር እንደተወለደ ልትነግረኝ ትችላለህ? ካልተወለደ መቼም ልጅ ነው ልትለኝ አትችልም አልኩት። መዝሙረ ዳዊት ጋር ሄደና ተራሮች ሳይኖሩ እንደዚህ ከሆድ አወጣሁ የሚል ቃል የሆነ ነገር አነበበልኝ። ያ ነገር በእውነት እንደዛ ነው ወይ የሚለው ያ ቦታ በሌሎች ትርጉሞች ማንበብ አያስፈልግም? አትሊስት በእንግሊሽ ባይብል በኤንአይቪ እና በሌላ ትርጉም አይነበብም እንዴ? ግሪክ እና ዕብራዊ ምናምን ዕብራይስጥ ምናምን እያልን ማጭበርበራችን መቼም እሷን ጌታ ይቅር ይበለን። በሄብሮ እኮ እንደዚህ ነው ይላሉ ሰዎች፣ መቼም አይችሉም እያሉ። እንደ ድሮ አይደለም፣ መሸወድ አይቻልም። ስተዲ ላይት አለ፣ ሌሎች ኢስወርድ አለ። ስተዲ ላይት ላይ ኮንቨርት እያደረጋችሁ ተረም ባጭሩ ወርዱን አስገባል፣ ኮንቨርት ያደርግላል። ማንም አይሸወድም ካሁን በኋላ እንደ ድሮ አያውቅም ብሎ ኦኬ። አጥቢያ ኮከብ ሳይኖር ምድር አፈር ተራሮች ሳይኖሩ ባህርም ሳይል ከሆድ ያወጣሁ ይላል ብሎ ጠቀሰልኝ። ዋል ኦኬ። አጥቢያ ኮከብ ሳይኖር የመጀመሪያቱ ምድር አፈር ሳትመሰረት ተራሮች ሳይኖሩ ግን ከሆድ ወጣ አልኩት። አዎ አለኝ። ዋል ስለዚህ ስላሴ አታምንም ማለት ስላሴ ውሸት ነው አልኩት። አያችሁ ይሄ ሰውዬ ስላሴ እንደማያምን ይሄ ፓስተር ወይ ስላሴ አምናል ብሎ የሚያወራው ሳይገባው ነው ማለት ነው። ምዕመኑ ከዚህ ሰውዬ ምን እንደሚማረው ንገሩኝ። አንድ ሌላ ሃይማኖት ውስጥ ያለ ሰው አሁን ልክ እንደኔ ቢሆንና ቢያፋጣው መልስ የለም። ኦኬ ከሆድ አወጣው ብሏል። ስለዚህ ከሆድ የወጣው የሆነች ቦታ ላይ ነው። ከዚያ በፊት ግን ስላሴ ዘላለም ሐሳብ አልነበረም ማለት ነው በዚህ ሰው መሰረት። አያችሁ እንዴት እንደሚያዙ ዛው። ኢየሱስ ለዘላለም ልጅ አልነበረም ማይ ፍሬንድ። ሰውን ለማዳን ነው ልጅ ሆነው። ሰውን ለማዳን ሰው መሆን ነው አለበት። ምክንያቱም አንድ መስዋዕት ነው የቀረውና እግዚአብሔር ብቻ ነው ሰው የሚመስልና ለሰው ልጆች መሞት የሚችለው። በአዳም ኃጢአት በሰራ ጊዜ ከሰው ዘር መካከል መስዋዕት ሊሆን የሚችል የቀረ የለም። አንድ እግዚአብሔር ብቻ ነው መስዋዕት መሆን የሚችለው። ስለዚህ ያ እግዚአብሔር ለሰው ልጆች ለመሞት ሰው መሆን ነበረበት። ሰው ሲሆን እግዚአብሔር ልጅ ሆነ። ስለዚህ ኢየሱስ ክርስቶስ አባቴ ከኔ ይበልጣል ብሎ ነገር ግርግሩ ምንድነው? አባቴ ከኔ ይበልጣል አንድ እግዚአብሔር። በመሰረቱ እግዚአብሔርን አባቴ ብሎ ይጠራል። የእግዚአብሔር ልጅ ከሆነ ለዘላለም አባቴ ብሎ የሚጠራው ማለት ነው። ኃያል አምላክ የሰላም አለቃ የዘላለም አባት አልተባለም እንዴ? ከስላሴ አካላት the second person of trinity አልተባለም እንዴ? ነው ድሮም ያኔም አባቴ ብሎ ይጠራው ነበር ነው የምትለኝ? ስለዚህ መልስ የለህም አቁም። ዓለማትን በፈጠረበት በልጁ የሚለው ቋንቋ ስለ ልጁ ስለ ኢየሱስ እያወራ ነውና ይህ የእግዚአብሔር ልጅ እኮ ዓለማት ተፈጠሩት በሱ ነው። አሁን ልጅ ሆኖ ሰው ሆኖ በመካከላችን የምታዩት ዓለማት ተፈጠሩት በሱ እሱ እኮ እግዚአብሔር ነው አላችሁ። ቁጥር 4 ላይ ተረተረለት እዛው ምን ብሎ አምላክ ሆይ አንተ ሰማያትንና ምድርን ፈጠርክ፣ እነሱንም እንደ መጋረጃ ተጠቀልላቸዋለህ። አንተ ግን ያው አንተና አመቶችን ከቶ ያልቁ ድንገርማ እንደሆነ ጅማሬ እንደሌለው ከሆድ አወጣ ምናምን ለምትነግረኝ አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነበርኩ፣ ሞቼም ነበርኩ፣ እነሆ ከዘላለም እስከ ዘላለም ሕያው ነኝ አለው ኢየሱስ። ማን ነው? ዮሐንስን። ከዘላለም እስከ ዘላለም የሚለው ቋንቋ ሂድና ተርጉመው ዘጸአት ምዕራፍ 3 ላይ ውሰድ። ያለና የሚኖር ብሎ ራሱን የሚጠራ ላከኝ ብለ ነገር እኔ አባቶች አብርሃም ይስሐቅ ያዕቆብ አምላክ ነኝ አለ። Praise the Lord, hallelujah, thank you Jesus.
ወይስ ዘመንም የሚሰድበኛል? እግዚአብሔር የተመሰገነ ነው። ወይ ጌታን ከልቤ አመሰግናለሁ። የዛሮኪያውን እዚህ ጋር ባቆም። ስለዚህ አንዳንድ ሰዎች ቀይ ካርድ የሚሰጣቸው አሉ፣ መውጣት ያለባቸው። ኢየሱስ ክርስቶስ ጌታ ነው። አንዳንዶቹን ነቅዬ ላስወጣቸው ነው። እግዚአብሔርን አመሰግናለሁ። ነቅዬ ሳስወጣቸውም ደስ ይለኛል። ለምን ብትሉ ስርዓት አልበኞችን ማስቀመጥ አያስፈልግም። ስለዚህ እዚህ ጋር ጨርሻለሁ። ጌታን ከልቤ አመሰግናለሁ። በሚቀጥለው ከዚህ ቀጥዬ አስተምራለሁ ማለት ነው። ሶስቱን ቀጣይ ቪዲዮዎችን አልተናገርኳቸውም። እነዛ ቀጣይ ቪዲዮዎች ምን መሰላችሁ? ሲጠመቅ ነው እግዚአብሔር ልጅ ሆኖ የሚሉ ክፍሎች አሉ። የሚጠቅሱት ጥቅስ ምን የሚል ነው? በእርሱ ደስ የሚለኝ የምወደው ልጅ እሱ ነው ብሎ እግዚአብሔር አናውንስ ሲያደርግ ነው ልጅ ሆኖ የሚሉ አሉ። ተርድ ዋን እንደገና ደግሞ ይሄኛው ሶስተኛ ነው። አራተኛው ደግሞ ምን የሚል ነው? ከሙታን በተነሳ ጊዜ ነው እግዚአብሔር ልጅ ሆኖ ይላሉ። እነሱ ደግሞ የሚጠቅሱት ሮሜ ምዕራፍ 1 ቁጥር 3 እና 4 በስጋው ከዳዊት ቤት እንደ ቅድስናው መንፈስ ከሙታን በመነሳቱ በኃይል እግዚአብሔር ልጅ ተባለ። ሌላ የሚጠቅሱት ቃል አንተ ልጄ ነህ እኔ ዛሬ ወለድኩ። እውነት ነው፣ ከሞት በተነሳ ጊዜ ነው። ይሄ ሁለቱም ሐሳብ በኩርን ወደ ዓለም ሲያስገባ ይላሉ። በኩርን ወደ ዓለም ያስገባው ከሙታን ሲያስነሳው ነው። እንደ አንድያ ልጅ ሞተ፣ እንደ በኩር ተነሳ። በኩር የሆነበት ምክንያት ታናናሾች ስላሉ ነው። አንድያ ልጅ በነበረበት ሰዓት ታላቅና ታናሽ ስለሌለው ነው። አንድያ ልጅ ሆኖ ነው የሞተው። ከእግዚአብሔር በቅፎ ያለውን 33 ዓመት በቅፎ ያዘውን በሌላ ቋንቋ የእግዚአብሔር አንድ የዓይኑ ማረፊያ የሆነ የእግዚአብሔር ልጅ እሱን ለሞት ለመስቀል ሞት አሳልፎ ሰጠ። Praise the Lord, thank you Jesus, hallelujah. ክብር ለእግዚአብሔር። እግዚአብሔርን ከልቤ አመሰግናለሁ። thank you። ይሄንን ዝርዝር አድርጌ በሚቀጥለው ደግሞ አስተምራለሁ። ተከታታይ አስተምራለሁ። ተከታተሉ። ይሄ ቢል የሚከፍል ትምህርት ነው። ብዙዎች ላይ በር የሚዘጋ ትምህርት ነው። ተቃዋሚዎችን አፍ የሚያስይዝ ትምህርት ነው። ክርስቶሎጂ ትምህርት ቀጣይነት what is Jesus what is Christ የሚለውን ጭምር ከቨር አድርጋለሁ። ለዛሬ ግን እዚህ ጋር ሳበቃ ሁላችሁም ከቻላችሁ ይሄ መልእክቴ ሌሎቹ ጋር እንዲደርስልኝ ስለምፈልግ ከቻላችሁ እንደው ሳትቆጥቡ እግዚአብሔር የተመሰገነ ይሁን። ሼር አድርጉ፣ ለጓደኞቻችሁ አድርሱ። እግዚአብሔር መልካም አምላክ ነው። ክብር ለእግዚአብሔር ይሁን። yes ኢየሱስ ክርስቶስ ጌታ ነው። ሼር ማድረግ ከቻለን ለሌሎቹ ሰዎች በጣም አብረን እንዳገለገልን ያህል እንቆጥራለን። ጌታ የተባረከ ይሁን። ኦኬ ኢየሱስ ክርስቶስ ጌታ ነው። ጥያቄ ያለው ሰው አለ? እስቲ አንድ ሁለት ጥያቄ ልመልስና ልውጣ ከገባው ላይ ቀር። ይሄ ወሳኝ ጥያቄ ነው። እግዚአብሔር ይመስገን። ጥያቄ ያለው ሰው አለ? ታዲያ አትፍሩ። ጌታን ከልቤ አመሰግናለሁ። yes ጥያቄ ያለው ሰው ካለ ቶሎ በሉ። ቶሎ በሉ። አማራይቱ ወለዬ ጥያቄ አለሽ? አትቸኩይ፣ ገና እኮ ነው። ቀጣይነት አለ። ኦኬ አትቸኩይ። እሺ ቶሎ በሉ። ጥያቄ አንዳንድ ባለጌዎችን እዚህ ውስጥ ቂጣ የቀደደውና አፋቸውን ሳይዘጉ እንደፈለጋቸው የሚያወሩትን አቴንሽን አትስጧቸው። ስሚ፣ ውሾቹም ይጮሃሉ፣ ግመሉም ይሄዳል። እሺ you gotta stop it here. I'll remove you, okay? ወሎ ምናምን ታያለሽ። እኛ ሰማያውያን እኛ አንቺ ወሎ አንቀበልም እዚህ። ኦኬ ክፉ አታናግሪኝ። እሺ አሁን ሪሙቭ ስለማድረግሽ ከዚህ ሰዓት ጀምሮ ትገላገያለሽ። እዚቹ ጋር ሪሙቭ ላደርግሽ እችላለሁ፣ ግን ሰምተሽ ጨርሽ። ትንሽ እየቆረቆረሽ እያመመሽ ኢየሱስ ያድናል። እሺ ወሎ ብላ ለጥፋት ምን ትላለች? ለምን ጎንደር አትይም? አይሻልሽም? አንዳንድ ንገሩኝ ባዮች አሉ አንዳንዶች
Okay? ሰው በትህትና ሲቀርባቸው አንዳንዴ ከመስመር ያልፋሉ። you better stop it, okay? I don't want to put up with ከባለጌዎች ጋር ብዙ እንትማት አልፈልግም። አንዳንዱ ነቅዬ ነው ማስወጣው፣ አንዳንዱ ትንሽ ታገሰዋለሁ። ስለዚህ አሁን ተነቅለሽ ስለምትወጪ stop it, okay? ስንት ዱር እያለ በጌታ ኦኬ። ጥያቄ ምንድነው? ሰው ምንድነው? ኢየሱስ ነፍስ ሰው ከመሆኑ በፊት ምን ነበር? አንቺ እየተሳደብሽ ነው እንደገና ጥያቄ የምትጠይቂው አማራይቱ ወለየ የምትባዩ ግን ጥያቄ በስርዓት ስለጠየቅሽ ብቻ ሪሙቭ አላደርግሽም። አሁን ትቼሻለሁ። ኦኬ በቃ ታርቀናል ማለት ነው። ስርዓት ይዘሽ ሳትሳደቢ ቁጭ በይ። አይ ኖ ሙስሊም ነሽ አይደለም እንዴ? ብዙ ሙስሊሞች የምታሰድቡ እናንተ አይነቶቹ ናቸው። እንደነ ሳራ አይነት አሪፍ ሙስሊሞች አሉ። አንቺ ሙስሊም ነሽ አይቼሻለሁ። ስርዓት ይዘሽ እንደዚህ ጠይቂ። ኦኬ አለበለዚያ እንዳላስወጣሽ ድጋሚ መተሽ እንድትማሪ። ኦኬ ጥያቄሽ ምንድነው? ሰው ምንድነው? የኢየሱስ ነፍስ ሰው ከመሆኑ በፊት ምን ነበር? ትምህርት ያርል ዛሬ ቆይስቲ የወለየዋ ጥያቄ ምንድነው? ሰው ምንድነው? የኢየሱስ ነፍስ ሰው ከመሆኑ በፊት ምን ነበር? እግዚአብሔር ነበር። እግዚአብሔር ነው ሰው የሆነው። ወለየ ሰማሽ? አማራይቱ ወለየ ትሰሚኛለሽ? ታረኛም እኮ አማራ ነን። ለምን ትሰርጊናለሽ? ቴዎድሮስን ለጥፌ ስመጣንም ታከብሪ ምን ይልክን እንጂ እንዳልመጣልሽ። ሰው ምንድነው? የኢየሱስ ነፍስ ሰው ከመሆኑ በፊት ምን ነበረ? ትምህርቴ እኮ ዛሬ እሱ ነው። ምንድነው ትምህርቴ? ሰው ከመሆኑ በፊት እሱ እግዚአብሔር አምላካችን ነው። እግዚአብሔር ሰውን ለማዳን ሰው ሆነ። ኦኬ ወለየ ትሰሚኛለሽ? ሰው ከመሆኑ በፊት እግዚአብሔር አባታችን ሰዎች ኃጢአት ስለሰሩ እንዲሁ ሊያጸድቃቸው ስለማይችል ከዚያ የተነሳ አባታቸው በስጋ ተገለጠ። እውነቱ ይሄ ነው። እሺ ተረዳሽ? ወለየ ገባሽ? አንቺ ወሎዎች በጣም አሪፍ ነበሩ ጸባያቸው። አንቺ ብቻ ነሽ በቃ ወሎዮችን ድሮም ወዳቸዋለሁ። አንቺ ግን ከወሎ አስቸጋሪ ሴት አንቺ ነሽ። ስርዓት ያዢ። ሌላ ጥያቄ ኃይልሽ ኢየሱስ ክርስቶስ አሁን ልጅ ይባላል ወይ? ኦኬ ጥሩ ጥያቄ ተገኘ እዚህ ጋር። ኦልራይት ሆልድ ኦን ኖ ሶሪ አንብቡን ጥያቄ ኃይልሽ ኢየሱስ ክርስቶስ አሁን ልጅ ይባላል ወይ? አዎ ልጅ ነው። አሁን ብቻ አይደለም ለዘላለም ልጅ እንደሆነ ይኖራል። ግን በኩር እንደሆነ በአዲስቱ ኢየሩሳሌም ሁሉ ላስገዛለት እሱ ራሱ ይገዛል። እንዴ ቆይ ከመጽሐፍ ቅዱስ ላሳያችሁ። ብዙዎቻችሁ ለምን እንደማታስተውሉ አላየሁ። ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ኤፌሶን ምዕራፍ 1 ቁጥር 3 ላይ ሐዋርያው ጳውሎስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ብሎ አልነገረንም? ኢየሱስ ሞቶ ከተነሳ ከ60 ከ50 ዓመት በኋላ የተጻፈ መጽሐፍ አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ላይ እንደ ምህረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ አልተባለም? እንደገና ዮሐንስ ራእይ በተገለጠ ጊዜ የአምላኬን ከተማ አባቴ እንዲህ ያለ ኢየሱስ ክርስቶስ አልተናገረም ለዮሐንስ ተገልጦለት? ስለዚህ ለዘላለም ልጅ እንደሆነ ይኖራል። ልጅ የሚለው ቋንቋ ከድንግል ማርያም ከተወለደበት ስጋ ከለበሰበት ዘመን ጀምሮ ሁሉ ጊዜ ለዝንተ ዓለም for eternity ፍጹም አምላክ ፍጹም ሰው እንደሆነ ይኖራል። በአምላክነቱ እግዚአብሔር አባታችን ነው። ሰው በሆነው ማንነቱ የእግዚአብሔር ልጅ ነው። ስለዚህ ሁሉ ላስገዛለት እሱ ራሱ ለአብ ይገዛል። መንግስትን ለአብ ያስረክብና የቤተክርስቲያን ራስ ብቻ አይደለም የሚሆነው፣ የቤተክርስቲያን ጌታዋም ጭምር ይሆንና የነገስታት ንጉስ ሆኖ እኛ ከሱ ጋር ነገስታት ሆነን በአዲስቱ ኢየሩሳሌም ለዘላለም እንኖራለን። ይህ የሚያቋርጥ ነገር አይደለም። ካሁን በኋላ ምላሽ አግኝተሻል? ኦኬ ሌላው ምንድነው? እዚህ ጋር ሰንባሌ ጠይቀኝ። ኤጳፍራ ጳውሎስ ምንድነው ጠይቀኝ? አንተ ጃፒ ዘላለም ወዘተ ለምን ከኢትዮጵያ ወንጌላዊት ቤተክርስቲያን ላይ ተነጥላችሁ የራሳችሁን ሃይማኖት አትመሰርቱም? በእኛ ላይ ተጣብቃችሁ የሐሰት ትምህርት ለምን ታስተምራላችሁ? አቤት ክፋት! አንዳንድ ሰው አንተ አልሞትክልንም፣ አንተ አልደማህልንም፣ መስቀል ተሸክመ ጎንበስ ቀና አላልክም። ይሄ ሁሉ ምቀኝነት፣ ይሄ ሁሉ እሳት ጎርሶ መምጣት፣ ይሄ ሁሉ ክፋት ምን የሚሉት ኬት የመጣ ነው? ምናልባት እኮ ጃፒ ዘላለም ያልካቸው ሰዎች ካንተ የተሻሉ ሰዎች ናቸው። እኛንስ እዚህ ሁሉ መቼም አሜሪካን ያለ ነው። እነዚህን ወርቅ የሆኑ ሰዎች ላይ እንደፈለክ ተነስተህ ስትናገር
እነዚህን ዳይናሚክ የሆኑ ወንድሞች ላይ ስንት ህዝብ የሚመሩ የቤተሰብ ኃላፊ ስንት መንጋ በእጃቸው ላይ ያለ ኃላፊነት የተሸከሙ የተወደዱ ሐዋርያው ጃፒና ሐዋርያው ዘላለም ምን በድሏችሁ ነው እንደዚህ በአደባባይ ተቃወምካቸው? እነዚህ እኮ የተባረኩ የእግዚአብሔር ልጆች ብቻ አይደሉም። እንዳንተው በአብ በወልድ በመንፈስ ቅዱስ የሚያምኑ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ የሚያምኑ ፍጹም ሰው ፍጹም አምላክ ብሎ የሚያምኑ የተወደዱ የእግዚአብሔር ልጆች ምን ስለሆኑ ነው እንደዚህ የጠላቸው? እኔን ጥላኝ። እኔ የተለየ ሃይማኖት አለኝ። ባይ ዘ ዌይ እኔ የተለየ ሃይማኖት አለኝ። አም ግላድ እኔ ከሃይማኖተኞች ጋር መጀመሪያ ሆኖ ምንም ግንኙነት የለኝም። እነዚህን ወንድሞች ምን በድለው ነው እንደዚህ በአደባባይ ልታጠለጥላችሁ የመጣው? ኦኬ ስርዓት ያዙ። ከማንም ጋር ተከራከር ምናምን ብትሉኝ ስታፕ። ኦኬ ሄዳችሁ ተከራከሩ እናንተ። ኦልራይት ስለዚህ እውነቱ ይሄ ነው። እግዚአብሔር ይመስገን አኪና ፑት አፕ ዊዝ ሪሊጂየስ ፒፕል። ስለዚህ ሃይማኖተኞችን ወገኖቹ አትስሟቸው ብዬ የምለምናችሁ ብዙ ጊዜ ለዚህ ነው። ስለዚህ ከስርዓት አልበኞች ጋር ወይም ደግሞ እንደፈለጋችሁ የሰውን ስም የሰውን ስጋ ከሚያኝኩ ግለሰቦች ጋር ተነጋገር ምትል ስታቤ ስርዓታችሁን ያዙ። ኦኬ አማራይቱ ሌላ በድጋሚ ምን ልጠይቅሽ? የኔ ጥያቄ እግዚአብሔር ለአዳም ቆስቲ ወለየው አሁንስ ምን ልጠይቀች? የኔ ጥያቄ እግዚአብሔር ለአዳም እስትንፋስን እፍ አለበት ይላል። የመጀመሪያ የሰው እስትንፋስ ያዳም ነው። ሰው ሁሉ አንድ ነፍስ ነው ያለው። ኢየሱስ ሰው ሆኖ ሲመጣ የሰው ነፍስ ነው የያዘው። ሰው ከመሆኑ በፊት አምላክ ነበር ካልክ የአምላክ ነፍስ ራፍ ትጠማ ነበር ወይ? ጥሩ ጥያቄ ነው የጠየቅሽው እህታችን ወለይ። ቅድም ስትሳደቢ ነበር፣ አሁን ስርዓት አርገሻል። በጣም አሪፍ ነው። እንደዚህ ከተስማማን ብሎክ አላረገሽም፣ ታርቄሻለሁ። አሁን በድጋሚ እንደዚህ ስርዓት አድርጊሽ። ኦልራይት ለጠየቅሽው ጥያቄ የአዳም ትክክል ነሽ። ኢየሱስ ክርስቶስ ከወደዚህ ከመምጣቱ በፊት አምላክ ነበር ብለሃል እና አምላክ ከሆነ አምላክ ነበር ካልክ የአምላክ ነፍስ ትራብ ትጠማ ነበር ወይ? አይጠማም፣ አይራብም። በመሰረቱ እግዚአብሔር አይተኛም፣ አያንቀላፋም። እንጀራ አይበላም እግዚአብሔር፣ አይራብም፣ አያንቀላፋም፣ አይደክምም። ኦፍ ኮርስ ኢየሱስ ክርስቶስ ግን አው ተርቦ ነበር፣ ደክሞ ተኝቶ ነበር፣ እንቅልፍም ይዞት ነበር። ታዲያ እንዴት ነው ብለሽ ከጠየቅሽ ሰው ስለሆነ ማውራው እኮ ስለዛ ሰው ነው። ሰው ከኡስታዙ ጋር ስነጋገር ትዝ አይልሽም እንዴ? ኡስታዝ ወሂድ ሰው ነበረ፣ ይራብ ይጠማም ነበር፣ አንቀላፍቶ ተኝቷል፣ መልእክተኛ ነበር ሲል ምንድን ነው ያልኩት? ሰምተሽኝ ከሆነ ያለታ ከነበርሽ ሌሎች ሙስሊሞች ወንድሞቼ አንደርስታንድ አድርገውኛል። አው ሰው ነበረ። ሰው ከሆነ ደግሞ ይራባል፣ ይበላል፣ ይደክማል፣ ይተኛል። ምን ጥያቄ ያለው ሰው አይደለም እንዴ? ባይበላ ባይጠጣ ባይደክመው ጋድም ባይል እንቅልፍ ባይወስዶ ነው ዊርድ ሰው አይደለማ፣ ልዩ ፍጡር ነው የሚሆነው። ነገር ግን በገዛ ፈቃዱ ሰው ሆነ ሲል እኮ በነገር ሁሉ ከኃጢአት በስተቀር ወንድሞቹን ሊመስል የተገባ ሆነ ተብሎ ተጽፏል። አንቺ ወለየ የሆነሽ ይሄን እንዴት እንዳልገባሽ ሳስበው በጣም ይገርመኛል። ኤጳፍራ የተባልክ ወንድም ወይም እህት እዚህ ጋር መፎከር እኮ ትርጉም የለውም። እዚቹ ጋር ላስወጣህ እንዴ? ቆይ ላስወጣህ እንዳንኳ ስርዓት አላርግ ስላልክ ትንሽ ታግሼ ቻንስ ሰጥቼ ነበር ትንሽ ትማራለህ ብዬ ማለት ነው። አልተዋልክ፣ አልማራልክ፣ ብልግና አለቃለህ። ኦኬ አሳዳጊ የበደለህ እንደሆንክ ታስታውቃለህ፣ ተራ ሰው እንደሆንክ ታስታውቃለህ፣ ቆሻሻ እንደሆንክ ሰው ቤት መተህ የምትሳደብ ቀላዋጭ ነህ። ስለዚህ እንዳንተ አይነቱን ነቅሎ ማስወጣት ነው እንጂ አላስቀምጥህም አንተን። you are nonsense። ስለዚህ እንዳንተ አይነት ሰዎችን እዚህ ጋር ካስቀመጥኩማ ሞኝ ነኝ ማለት ነው። ኦኬ ልነቅልህ ነው፣ ተዘጋጅ። ቆይ እዚህ ጋር ዝም ስላልኩ የልብ ስለተሰማ አንድ ያዝልኝ። ቆይ አንዳንድ ሃይማኖተኞችንማ you have to let them go። ቆዩኝ አንዴ። ኤጳፍራዬ ቶሎ ብለሽ ራስሽን ከነቀልሽ ይኸውልህ ብሎክን ታያለህ። እዚህ ጋር ልንቀልህ ወይስ ልተው? ትንሽ ላባርህ ላስቀምጥ ትንሽ። ኤጳፍራዬ ቻንስ ልስጥህ? ቶሎ በል። ቻንስ ልስጥህ ወይስ ለአንዴና ለመጨረሻ ጊዜ አባርሬ ሬስት ኢን ፒስ ልበልህ?
ድጋሚ ለመሳደብም ቻንስ የለም ማለት ከዛ በኋላ ሌላ ፌስቡክ ክሬት አድርገህ ትመጣለህ እሱንም አስወጣለሁ ከዛ በኋላ በቃ አርፈህ ትቀመጣለህ ማለት ነው መቼም አንዳንዴ ባለጌ ካላሉት ላስወጣህ ትቀመጣለህ ኦልራይት ስለዚህ ይኸውልህ ታያለህ exactly oh my gosh thank you so much I think then I'll thank you so much በጣም ነው አመሰግነው አንዳንድ ሃይማኖተኞች ሲንቀለቀሉ ይመጡና ወጥመዴ ውስጥ ይገቡልኛል ስለዚህ ለሃይማኖተኛ ምንም ስፍራ መስጠት ያስፈልግ ነቅሎ ማባረር ነው ባይ ባይ